ሰላም እንዴት ናችሁ? ከይዘር ፖድካስት ተጀምሯል። ዋናው ነገር በተሰኘ ቆይታችን ባለፈው ስለ ብሔራዊ ቲያትር ለመዳሰስ ሞክሬያለሁኝ። ከዛም ተነስተን ስለ ብሔራዊ ቲያትር በደንብ ሰፊ መረጃዎችን ወይም ደግሞ ብዙ እውቀቶችን እንድናገኝ ባለሙያ እንደመጋብዝ ተነጋግረን ነበረ። ዛሬ ከኪነ ጥበብ ዘርፍ አንድ እንግዳ እዚህ ይገኛል። ጸሐፊ ተውኔት፣ ተዋናይ እንዲሁም ደግሞ ቮይስ ኦቨር አርቲስት ነው። ከተውኔቶቹ መካከል ለመጥቀስ ያክል እንደ መንታ መንገድ፣ እምዬ ብረቷ፣ ህንደኬ፣ የቃቂ ወርዶት እነዚህም እኔ ለምሳሌ ያክል ጠቀስኳቸው እንጂ ከዚህ በላይ በርካታ ቲያትሮች ላይ ተሳትፏል። ለህፃናትና ወጣቶች ቲያትር ደግሞ ዱዱ እንዲሁም ደግሞ የማር ቤተ መንግስት ተውኔት ላይ በዝግጅትም በትወና ተሳትፏል። ድምፁ በጣም የሚያስፈራ የሚያስገመግም እንዲሁም በቁጡ ገጸ ባህሪ ደግሞ ብዙ ፊልሞች ላይ በትወና ተሳትፏል። ከነሱም ያክል ለማስታወስ እንዲረዳን የተወሰኑትን ልጥቀስ እንጂ በጣም በርካታ ፊልሞች ናቸው። ከሌሊቱ 6 ሰዓት የቅርብ ጊዜውን በደንብ ማስታወስ እንችላለን። ጥቁር አደይ፣ ዋሻው፣ ካምፓስ፣ የሞሪያ ምድር የማንረሳው ፊልሞች ናቸው ማለት ነው። ሚኪያስ ተስፋዬ እዚህ ይገኛል። ሚኪ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንግዲህ ስራዎችህን ስጠቅስ ተሳስቼ ከሆነ በደንብ ታርመኛለህ። ዛሬ ብዙ ለመማር ብዙ ለመስማት ጓጉቻለሁኝ። አይ ብዙ አልተሳሳትሽም። የማር ቤተ መንግስትና ዱዱ በጽሁፍ ብቻ ነው የተሳተፍኩት። ዝግጅትና ትወናውን የህፃናትና ወጣቶች ቲያትር ቤት ባለሙያዎች ናቸው የሰሩት። ሌላ ስለ ብሔራዊ ቲያትር ብዙ እውቀት ያካፍለናል ያልሽው እሱ የሚሆን አይመስለኝም። ብዙ እንኳን አዋቂ አይደለም። በዛ ጉዳይ ላይ ተስፋሽን ቁረጭ። አይሆንም። ብሔራዊ ቲያትር እንግዲህ በጣም ብዙ ጊዜ ነው እዛ ያሳለፍከውና ምን ያህል ጊዜ ማለት ነው? ወይ ከስራ ምናምን ዓመት በላይ ማሳለፍ ማለት እኔ እዛ ቅጥር አይደለሁም። በነገርሽ ላይ ተጋባዥ ተዋናይ ሆኜ ነው የምሰራው ብዙ ጊዜ። ግን ያው ቤቱ የሁሉም ቤት ናሽናል ቲያትር ነው። ስለዚህ የራስሽ ልታረጊ ከፈለግሽ ታረጊያለሽ፣ ችግር የለውም። እና ኮንትራትም ተጋባዥ ተዋናይም ቋሚ ተዋናዮች ቤቱ የሁላችንም። እውነት ነው። ለነገሩ ብሔራዊ ቲያትር የሄደ ሰው እንዲሁም ደግሞ ብዙ ከዛ የወጡ ሰዎች ሲያወሩ ብዙ ጊዜ ይሰማለሁኝና በጣም ብዙ ፍቅር እንዳለ፣ በጣም ብዙ የሙያዊ ክብር እንዳለ እንዲሁም ብዙ እውቀት እንዳገኙ ነው ሲያወሩ ምሰማው። በፊቱ እንኳን ተነስተን ከነ ጸጋዬ ገብረመድህን በነበረው ጊዜ እና ለምፀሐይ ወዳጁ ሲያወሩ በደንብ ሰማለሁኝ በተለያየ አጋጣሚና የሆነ የብሔራዊ ቲያትር የሆነ የራሱ የሆነ ልዩ ፍቅር እንዳለው ልዩ ቤት እንደሆነ በደንብ እንትን ይላሉና ይህን ነገር እኔ ከምገልጸው ውስጡ ያለ ሰው በደንብ ቢያወራው የተሻለ ነው ከሚለው አንጻር ነው። አዎ እኔም ብዙ ነገር የምሰማው በታሪክ ነው። አሁን አንቺ እንዳልሽው ከኛ የቀደሙት ባለሙያዎች የሚናገሯቸው ነገሮች በእነሱ ጊዜ የነበረውን ሁኔታ ያሳለፉትን ነገር የመድረክ ገጠመኞቻቸው፣ ለስራው ሲሉ የከፈሉት መስዋዕትነት፣ የመጡበት መንገድ፣ ከዛ ደግሞ እዛ ሲገናኙ በጓደኝነታቸው መሃል፣ በስራ መሃል በህይወት አጋጣሚ የተፈጠሩ አዝናኝ አስቂኝ ነገሮች እንዲህ ያሉ ነገሮች እንሰማለን በየጊዜውና እንግዲህ መቀራረብ ካለ ብዙ ቲም ወይም ቡድን ከተመሰረተ በአንድ ኢንተርሴክሽናል የሆነ የሚያግባባሽ ጉዳይ ላይ ከተገናኘሽ የተለያየ ባህሪ የተለያየ ባክግራውንድ ይዞ የሚመጣ ሰው መሀል አንዳች ነገር መፈጠሩ አይቀርም። አንዳች ብቻ ሳይሆን ብዙ ነገር ሊፈጠር ይችላል እና እነዛን ታሪኮች እኔም ልክ እንዳንቺ ሰማለሁ እና በጣም በጣም ትልቅ ታሪካዊ ቤት ነው። አርኪቴክቸሩም ደስ ይላል። እንደምታየው ግዙፍ ነው፣ ሰፊ ነው፣ ስስት የለበትም። በዛ በኩል ማለፍ ራሱ ደስ ይላል እና ከአርኪቴክቸሩ ጀምሮ መስህብ አለው እንኳን ባለሙያዎቹ ቀርቶ ማለት ነው። ብዙ የሚጓደዱ ሰዎች፣ ሰውን የሚያቀርቡ ሰዎች፣ ሰውን የሚረዱ ሰዎች፣ ብዙ ትልቅ ሙያ ያላቸው ሰዎች፣ ልምድ እውቀት ያላቸው ሰዎች ያሉበት ቤት ነው።
እና እነዚህ ሰዎች ከታሪኮቻቸው ጋር ለመቋደስም እነሱንም ለማግኘት ትንሽ በጣም ሚጢጢ የምትባል እድል አግኝቻለሁ። በዛ ደስ ይለኛል እና ያልሽው ልክ ነው ለማለት ነው። አዎ ያልከውን ነገር በተለይ የብሔራዊ ቲያትር ቤቱን ራሱ ስታነሳው የራሱ የሆነ ራሱ የተለየ ግርማ ሞገስ ነው ያለው እና መጀመሪያ እንዴት ነበር ወደዛ የሄድክበት አጋጣሚ? ስታየው የነበረው ስሜት ምን ይመስል ነበር? አይደፈር አይነኬ ያለው ስነስርዓት በጣም የድሮቹ ሲነግሩሽ ጭራሽ አለባበስ ሁሉ ስርዓት አለው። ወደ ብሔራዊ ቲያትር ጫማ እንዲያዋራ ለብሶ ጭቃ ሆኖ ልብስሽ እንደፈለገ ተጨማዶ ምናምን የምትገቢበት ቤት አልነበረም። እንደገና ላይ ፏዬ የሚባል የባለሙያዎቹ የሚቀመጡባቸው ቦታዎች አሉ። ካፌ ነገር እዛ የተመረጡት ወይም በልምዳቸውና በእውቀታቸው ቀደም ያሉት ሰዎች ብቻ ቁጭ የሚሉበት የሚገናኙበት እንጂ ጀማሪዎቹ ወይም ወጣቶቹ ወደዛ ደፍረው የሚሄዱበት ሁኔታ እንዳልነበረ የሚነግሩሽ። መድረክ ላይ ሲወጣ ደግሞ ወደ መድረክ መውጫ የራሱ ጫማ ለመድረክ ብቻ አለው። ለመድረክ ብቻ ተዘጋጅቶ የነበረ ጫማ እንደነበር ይነግሩሻል እንጂ ይሄ ቋቋቴ ድምፅ የሚያወጣ ጫማ ወይም የሚጣጣ ነጠላ ጫማ የሚጎተት ነገር ምናምን አድርገሽ መግባት አይቻልም እንደነበረ ካለባበስ ጀምሮ ከበር ላይ ካሉ ጥበቃዎች ጀምሮ በጣም ስነስርዓት ያለው ፕሮቶኮል የሆነ ድምፅ ቦታው ከመለማመጃው ከመስሪያው ቦታ ውጪ እንደተፈለገ መጮህ መናገር የማይቻልበት እና በጣም ጥብቅ የነበረ ስነስርዓቱ እጅግ ጥብቅ የነበረ እንደነበር ሰማለሁ። ይሄኛው ነገር ከምታየው ደግሞ አርኪቴክቸር ጋራ በጣም ትልቅ ግርማ ነው የሚሰጠው እንዳለ እና ይህን ሰምተሽ ወደዛ ለመግባት አደፍሪ። ግን ፍቅሩ ደግሞ መቼስ እንድትደፍሪ ያደርግሻል ፍቅር። እና ወደዛ የገባውበት አጋጣሚ መች ነበር መሰለሽ? ባቢሎን በሳሎን የሚባል ቲያትር በጣም ሰው ያይ የነበረበት ጊዜ ነው እና በጀርባ በኩል ሰው ፈልጋለሁ እዛ ቲያትር ቤት ውስጥ የዘበኛውን አስፈቅጄ ከአንድ ጓደኛዬ ጋር በዛው ገብተን ቀረን በጓሮ ነው። ቲያትሩን ለማየት ነው። ለመክፈል አልቻልንም። ያኔ እንደውም 10 ብር ነው 15 ብር ነበረ ክፍያ። ለመጀመሪያ ጊዜ ውስጥ የገባሁት በዛ አጋጣሚ ነው። ለማየት ነበር ወደ ተዛ በኩል የገባሁት። ቲያትሩን ለማየት ማለት እዛው አካባቢ ወዲያ ወዲህ ነበረ ባለሙያዎቹ ለማግኘት ከነሱ አንዳንድ ነገር ለማግኘት የስራ እድል ለማግኘት እንደዚህ ማስታወቂያ እናነባለን። እዛ ለሁለተኛ ጊዜ የውድድር ማስታወቂያ ወጥቶ ሴቶች በሴቶች ጉዳይ ላይ የቤተሰብ መምሪያ ይመስለኛል አንድ ማስታወቂያ አውጥቶ ስነ ጽሁፍ ውድድር፣ የተውኔት ስነ ጽሁፍ፣ የግጥም የመሳሰሉት ውድድር አውጥቶ አንድ አጭር ልቦለድ ጽፌ እሱን ለማስገባት ለሁለተኛ ጊዜ ገባሁ። ከዛ ደግሞ መልሱን ለመቀበል ለሶስተኛ ጊዜ ገባሁ። በሶስት ይጸናል ይባላል እኮ። ከዛ ደግሞ ውድድር ወጣ ለአራተኛ ጊዜ፣ በዛ ምክንያት ገባሁ። ያኔ ውድድሩን እነ ጌትነት እኔው እነሱን ይማረውና አለሙ ገብረአብ የመሳሰሉት ሰዎች ነበሩ የሚፈተኑት። ሁለተኛ ወጣሁ መሰለኝ። ሁለተኛ ወጣሁ። አንደኛ ተመርጦ የነበረው ደረጀ ደመቀ ነበረ። እዛ ብዙ ታዋቂ ልጆች ነበሩ በወቅቱ ያኔ ለውድድሩ ስንገባ።
እንዲህ እያለ ይቀጥላል። እንዴት ነበር ስሜቱ ግን? አሁን ብዙ ታዋቂ ሰዎች ስትለኝ ከታዋቂ ሰዎች ጋር ራሱ ለውድድር ስትቀርብ በጣም የሆነ የሚያስጨንቅ ነገር አለው በራሱ የሚያስጨንቅ ግን ደስ የሚል በትክክል እና የነብሩን ጅራት የመያዝ ያህል ስሜት ይሰማሻል። ትላልቆቹን ሰዎች በቴሌቪዥን የምናያቸውን፣ ስማቸውን የምንሰማው፣ ድምፃቸውን የምናደንቃቸው፣ ስራዎቻቸውን ለመረዳት የምንሞክራቸው ሰዎች በአካል ለማግኘት መቻል የነብሩን ጅራት የመያዝ ያህል ነበረ። ደስ ይል ነበር። ፍርሃቱ፣ ጭንቀቱ ከደስታም የመጣም አይነት ነው እና አይዞህ፣ ሪላክስ አርግ፣ ዘና ብለህ አቅርብ፣ አይዞህ ምናምን ይልሻል እና የእነሱን ደግሞ አጽናኝነት፣ አበረታችነት፣ ደጋፊነት ምናምን ስታይ ደግሞ ይበልጥ ተስፋ ታደርጊያለሽ። ወደኋላ ግን ልመልስህና ፍቅሩ ነበረ ስላልከኝ ፍቅሩ የጀመረው መቼ ነው ማለት ነው? እንዴት ወደዚህ ወደ ኪነ ጥበቡ ዘርፍ በተለይ ደግሞ ወደ ቲያትሩ ነፍስህ አይደለች? ወደ ቲያትር የገባሁት በአጋጣሚ ነው። አጋጣሚ ማለት እዛ ውስጥ የለውበትም ማለት ሳይሆን በአብዛኛው ጊዜ ይፈልግ የነበረው ትረካ መጽሐፍ፣ የልቦለድ ደራሲ ይሆናለሁ ብዬ ነበር አስብ የነበረው። ምክንያቱም ትረካዎችን አዳምጥ ነበር፣ ልቦለድ መጽሐፎችን አነባለው እና ሚኒ ሚዲያዎች ውስጥ ምናምን የምሳተፍ ስለነበረ አጫጭር ልቦለድ እየጻፍኩ ወደፊት የልቦለድ ጸሐፊ የመሆን እቅዱ ፍላጎቱ ነበረኝ እና ሃይስኩል አንድ ከአዲስ አበባ ወደ ዲላ ተዘዋውሮ የመጣ አንድ የቲያትር ባለሙያ ዲላ ሃይስኩል መጥቶ ቲያትር የምትፈልጉ ልጆች መሰብሰብ ትችላላችሁ ብሎ በየክላሱ ገብቶ ፍቃድ ሲጠይቅ አጋጣሚ ተጠቅሜ እሱ ጋር ሄድኩኝ። ሃይስኩል ውስጥ ክላስ ተሰጠው፣ ልጆች ሰበሰበ፣ ማስተማር ጀመረ። ከነዛ ልጆች መካከል አንዱ ሆንኩ። ሃይስኩል ሌላ ጽናት የቲያትር ክበብ የሚባል መሰረትም፣ ከመስራቾቹ አንዱ ነበርኩ። በዚህ ልቦለድ የመጽሐፍ ቴንደንሲ ቲያትር ወደ መጽሐፍ፣ የቲያትር ስክሪፕት ወደ ማድረግ የቅርጽ ለውጥ ነው ያደረግኩትና አጋጣሚው ያ ነበረ። ዲላ ደግሞ ቲያትሮች ይመጡ ነበረ። ቲያትርም ተጋፍተን ገብተን እናያለን፣ አስፈቅደን እንገባለን። ቲያትር ሊያሳዩ የመጡትን ሰዎች ምን እናግዛችሁ ብለን ሆቴላቸው ድረስ ሄደን እንጠይቃቸዋለን። የልምድ፣ የእውቀት፣ የምክር ጥያቄ እናቀርብላቸዋለን። ሼር ያደርጉናል፣ ያቀርቡናል። በጣም እዛ ቲያትር ገብተን እናያለን። እንዲህ እያለ ነው። ስለዚህ ከልጅነት የነበረ ፍላጎትም ጭምር ነው ማለት ነው። በጣም ማን ነበረ ግን እንደዚህ አሁን ተጽዕኖ ያደርግብህ የነበረ ወይም ደግሞ ይሄን ብሆን ይሄን እንደዛ ሰው መሆን ፈልጋለሁ የምትለው ሰው ነበር ይሆን በዛ ሰዓት ላይ ማለት ነው? መቼም ያው የመገናኛ ብዙሃኑ መስመር አንድ ነበረ። የኢትዮጵያ ሬዲዮን፣ ከዛ የኢትዮጵያ ቴሌቪዥን፣ ከዛ አዲስ ዘመን ዕለተ ሰንበት ነው የሚባል ጋዜጣ፣ ሆሊውድ ጋዜጣ፣ ከዛ ደግሞ ማታ ማታ ከሲሪያል የሆኑ የቴሌቪዥን ድራማዎች በኢትዮጵያ ቴሌቪዥን ላይ፣ የአሜሪካን ተከታታይ ፊልሞች ቀን 120 ነበረ የተከታታይ ቴሌቪዥን ድራማዎች የተጀመሩባቸው ጊዜያት ነበሩ። በእነዚህ አንዳንድ የማቅረቢያ መንገዶች የምንሰማቸው ተመሳሳይ ስሞች፣ ተመሳሳይ ድምፆች፣ ተመሳሳይ እሑድ ጠዋት የሬዲዮን ፕሮግራም አለ፣ ቅዳሜ ከሰዓት የመዝናኛ የሬዲዮን ድራማ አለ። እነዚህም በደንብ ስከታተል አውቃለሁ እና እነዛ ውስጥ ብዙ ማደንቃቸው የምወዳቸው ሰዎች ውስጤ ተፈጥሮ ነበር። ለምሳሌ ሬዲዮ ላይ የጋሽ ፍቃዱ ተክለማርያም ድምፅ ነፍሱን ይማረውና እሱም በጣም ነበረ። ደጀኔ ጥላሁን እነ ሙንዱባን ሲተርክ እንደዚህ በጣም ሳብ እንደነበር አስታውሳለሁ።
120 ላይ ጋሽ ፍቄና ታላቁ ተዋናይ ሙልጌታ ባልቻ፣ አበበ ባልቻ የመሳሰሉት ባለሙያዎችን ናይ ነበር ተከታትለን። ይገርመን ነበረ። በቃ እኔ ይገርመኝ ነበረ። ቴሌቪዥን ተከታታይ ድራማዎች እንዲሁ እነ ሽመልስ አበራ ጆሮ፣ ማታ ማታ ሩብ ደግሞ የሚቀርብ ሌላ የቴሌቪዥን ድራማ ነበር፣ የተለያዩ ባለሙያዎች የሚቀርቡበት እና ብዙ ነበሩ እንወዳቸው። እኔ በበኩሌ ወዳቸውም ማደጋቸው፣ ድምጻቸውን ስሰማ መልካቸውን ሳይ መመሰጥባቸው ሰዎች ነበሩ። ከትወና አንጻር፣ ከጽሁፍ አንጻር ግን ጌታቸው ታረቀኝ ሰምተሽ ከሆነ አላውቅም። ጌታቸው ታረቀኝ የሚባል ጸሐፊ ያለ ደራሲና አዘጋጅ፣ የእሱን ድርሰቶች ርዕሶች ሰማለሁ ማስታወቂያ ላይ እና ለየት ያሉ ናቸው። ደራሲው በሰማይ ቤት፣ ቢጊዮሎጂ፣ የልመና ጥበብ፣ እስረኛው ንጉስ፣ እንዲህ በርባና ማሙሽና በርባን ለየት ይላሉ ርዕሶቹ እና ማስታወቂያዎቹም ቴሌቪዥን ላይ የቀርቡ የነበሩት ማስታወቂያዎች እንደዚሁ የስራውን ልዩነት መለየትነት በደንብ የሚያሳዩ ነበሩ ማስታወቂያዎቹ ራሳቸው እና እሳብ ነበረ። እንዴት ነው ነገር ለየት ሳይል አይቀርም። አንዳንድ ደግሞ ጽሁፎችን ጋዜጦች ላይ የሚወጡ ጽሁፎችን ላይብረሪ ሄደን አንዳንዴ እናያለን፣ እናነባለን፣ ወሬ እንሰማለን እና ጌታቸው ታረቀኝ ይስበኝ ነበረ። ለየት ነገር ያለ ነገር ያነሳል የሚል እንትን ነበረኝ። በኋላም ቀርቤ ሳየው ጽሁፎቹን ሳይ ለማየት እድሉ ኖሮኝ ደግሞ ያዩዋቸው ብሎች እውነትም ልዩ ነው እና በሱ ከጽሁፍ አንጻር በጣም ኢንስፓየርድ ሆን ነበረ። ከጽሁፍ አንጻር ነው የምልሽ። እንግዲህ በተውኔት እንዳልኩሽ ነው ብዙዎች ናቸው በጣም በደንብ። አሁን እንደዚህ ስትገልጻቸው ራሱ እኔ ራሴ ወደኋላ ተመለስኩኝና በደንብ በትክክል ኢንፍሉዌንስ የሚያደርጉብን ሰዎች ናቸውና ስትሰማቸው ድምጻቸው የሚያስደነግጥ፣ እንደዚህ አይነት ሰዎች ደግሞ በደንብ አንተ ላይ የመስራት አቅም አላቸው። ስለዚህ ይሄ ፍላጎትህ ከልጅነትህ ጀምሮ የመጣ ነገር ስለሆነ በደንብ አሁን ደግሞ ይኸው አፍርቶ እንዲያየ ነው እና ጽሁፍ፣ የመጀመሪያ ጽሁፍህ ምን ነበረ ታዲያ ወደ ስራው ዓለም ስንገባ? ሃይስኩል ለወላጆች ቀን ተማር ልጄ የሚል በጋሽ አለማየሁ እሸቴ ነፍሱን ይማረው እና በሱ ሙዚቃ ርዕስ ያዘጋጀሁት አንድ ፕሌይ ነበር ለወላጆች ቀን። እሱ ነው የመጀመሪያ የጽሁፍ ስራ። ከዛ በኋላ መድረክ ላይ ግን የቀረበልኝ እሱ አልቀረበም። ሌላ ዝግጅት አለን ተብሎ መቅረብ አልቻለም። ለመጀመሪያ ጊዜ ግን መድረክ ላይ የቀረበልኝ የዶክተሩ ልጅ የሚል HIV ላይ ዳር 22 የኤችአይቪ ቀን ተከብሮ ነበራል። ይከበር ነበር። ዲላ አዳራሽ ውስጥ የጽናት የቲያትር ክበብ ጓደኞቼ ጋር እሱ ነበረ መጀመሪያ ድርሰቴና ዝግጅቴ። ከዛ በኋላ ነው እየቀጠለ የመጣው። ከዛ ወደ ብሔራዊ ቲያትር እንመለሳለን ማለት ነው። ብሔራዊ ቲያትር ከውድድሩ በኋላ ከገባህ በኋላ ቀጥታ ወደ መድረክ ስራዎች ነው የተሳተፍከው ወይስ ወደ ተውኔት ጽሁፍ ተመለስክ ማለት ነው? ብሔራዊ ቲያትር እዛ ስትመላለሽ መስራት እንደምትፈልጊ ከሰዎች ጋራ ስታወሪና ሲያውቁሽ፣ ስራዎች ላይ ሲያዩሽ፣ አንዴ ከጋበዙሽ እስኪ ይህንን ነገር ሞክረው ብሎ ስሞክረው ካሰሩሽ ካዩሽ እና ከተወጣሽው ሌሎች ስራዎች ሲመጡ የመግባት እድል ይኖርሻል። በእኔ እዛ ተቀጣሪ አይደለሁም እንዳልኩሽ፣ በተጋባዥነት ነው ብዙ የምሰራው። ተጋብዤ ይህንን ስራው እስኪ ይህንን ትችላለሁ ተብዬ ነው ገባ። እንደምታውቂው ይሄ ስራ እንትን ነው፣ የኔትወርክ ስራ ነው፣ የትውውቅ ስራ ነው፣ ሀሜት አይደለም። ልክ ነው፣ የትውውቅ ስራ ነው። የምታውቂያቸውን ሰዎች ነው የምትጠሪው። እዚህ ስራ ላይ ያሉ ሰዎች ይታወቃሉ።
መስራት የሚችሉ ብዙ ሰዎች አሉ በየቤቱ፣ ግን አታውቂያቸውም። እንዴት አድርገሽ እንደምትጠሪያቸው የሲቪ ስራ ቢሆን ኖሮ ሲቪያቸውን ይልኩልሽና በሲቪያቸው መሰረት የቢሮ ስራ አይደለም። ሲቪሽን መልክሽን ሳይ ድምፅሽን ሳይሰማ ሲቪሽን ብቻ አይቶ የወረቀት መረጃና ማስረጃዎችን ብቻ አይቶ ሊጠራሽ አይችልም። እና ልክ ነው፣ የትውውቅ ስራ ነው። እና አንዴ ራስሽን ካስተዋወቅሽ፣ ጓደኝነቱን ከመሰረሽ፣ ኔትወርኩን ከመሰረትሽ በኋላ ኃላፊነት ትወጫለሽ ብለው ሲያስቡ አዘጋጆች ሰዎች ጠቁምሻል፣ ትሰሪያለሽ። እኔም ብሔራዊ አካባቢ ብዙም ማዘወትረው በዚህ ምክንያት ነው እንጂ ተቀጣሪ ስለሆንኩኝ አይደለም ነው የምልሽ። ግን በቀጥታ አይደለም ከጽናት የቲያትር ክበብ ወደዛ የመጣሁት። መሀሉ ላይ ብዙ ፕሮሰስ አለ። ኢትዮጵያ ቴሌቪዥን ጽሁፍ ይዞ መሄድ አለ፣ መመላለስ አለ። የሬዲዮን ጽሁፍ ድራማዎችን ጽፍ ነበረ። አንድ ሁለት የሬዲዮ ድራማ እንኳን ቅዳሜ ላይ ቀርቦልኝ ያውቃል። ለአንድ 2 ወር ያህል ኢትዮጵያ ሬዲዮ ቅዳሜ መዝናኛ ላይ። ሌሎች ቡድኖች ነበሩ፣ እነሱ ጋር ሄዶ መሞከር አለ ሲገኝ ለማግኘት። በመሀል ደግሞ ካልቻልሽ ትንሽ የሆነ ሰርቫይቭ ለማድረግ የሆነ ስራ ውስጥ ትገቢና መለስ ትያለሽ እና በብዙ ውጣ ውረድ ውስጥ ወይም ከብዙ ጊዜ በኋላ ነው ብሔራዊ ቲያትር አካባቢ የመስራት እድል ያገኘሁት ልልሽ ነው። ልክ ነህ። አሁን ግን እንትን ስትለኝ ይሄ ብዙ ውጣ ውረዶችን ስትነግረኝ እንዳልከው ልክ ይመስለኛል። ብዙ ጊዜ ቶሎ ብለህ በተለይ እንደዚህ አይነት መድረኮች ላይ ለመሄድ ያለው ልፋት ያው ይታወቃል። ፊልሙ ላይም ቲያትሩ ላይም ማለት ነው። በአንድ ጊዜ እንዲህ ማውጣት አትችልም። መጀመሪያ ራስህን ማሳየት፣ ራስህን ማስተዋወቅ የሚለው ነገር እዚህ ኢንዱስትሪ ላይ ያለ ነገር ነው። ያው የራሱ የኢንዱስትሪው እንትንም ይመስለኛል። ይሄ ችግርም አይደለውም፣ የሆነ ራሱ የሚፈልገው ነገር ነው። ኢንዱስትሪ ፕሮሰሱ ነው ይሄን ነገር የሚያስደርገው ነው። ምን አሁን ግን የሬዲዮ ድራማ ላይ ተላልፎ የነበረው ምን ነበረ? ሬዲዮ ድራማ ሹመት የሚል የሬዲዮ ድራማ እና ዘመዳሞቹ የሚል እነዚህ ናቸው። በዝግጅት ነው ኖ በጽሁፍ ድምፅስ እንትን ብለህ ነበር የዛኔ? አልተሳተፍክበትም። መልካም። የድምፅህን ነገር ግን እንትን አትለውም ነበር? ያው ቅድምም ትረካ ላይ መሳተፍ እንደዚህ ፈልግ ነበር ስላልከኝ ከልጅነት ጀምሮ ድምፅህም ደግሞ ለዚህ የተሰጠ ይመስለኛል። እና የእሱን የመሞከር ነገር መቼ ነው የጀመረው? ምጽፊ ከሆነ መጀመሪያ ጽሁፍሽ እንዲወጣልሽ ነው የምትፈልግ። ድርሰቴ ሌሎችም ወዳቸው የሚታወቁ ተዋናዮች መጀመሪያ ተቀባይነት ማግኘት ነው ፍላጎትሽ። ይቀበሉኛል ወይ ይህንን ይሆናል ብለው ለእኛ ይመጥነናል ጥሩ ነው ብለው ይቀበላሉ ወይ? እሱ ስጋት፣ በራስሽ ተማመኝም አትተማመኝም እሱ ስጋት ይኖራል። የመጀመሪያ ጊዜሽ ምናምን ከሆነ ማለት ነው። መጀመሪያ እሱ ነው። እሱን ሰክሲድ ካረግሽ በኋላ ግን ሁኔታውን ውስጡን አሰራሩን ካወቅሽ ደግሞ የመተወን ፍላጎት ካለሽ ትጠይቂያለሽ። ለምሳሌ ሙስና የሚባል የቴሌቪዥን ድራማ እሁድ ቀን 120 ፕሮግራም ላይ ቀርቦ ነበረ ኢትዮጵያ ቴሌቪዥን። እሱን ጽሁፍ ስሜን አልጻፉትም ለራሴ ብለው፣ ግን ትወናውን ካልገባኝ ብዬ በቃ ያዙኝ ልቀቁኝ አልኩ። ተዋናይ መድበዋል እነሱ። እመቤት አብዲሳ የምትባል ልጅ ነበረች፣ እሷ ነበረች ታዘጋጀው። ኖ ካልገባኝ አልኩ። አንደኛ ቴሌቪዥኑ ያስተዋወቃል፣ ሁለተኛ በሱ ፕሌይ ብዙ ደክም ያለው አጭር ናት፣ ግን ተሰርቶ እስኪወጣ ድረስ ብዙ ተመላልሻለሁ። ኢትዮጵያ ቴሌቪዥን ከዲላ ጀምሮ፣ ከዲላ መጥቼ ነው የሰጠሁት። ከዛ ከዲላ ጠቅልዬ ስመጣ ደግሞ እዚህ በየቀኑ ማለት ይቻላል በእግሬ ከገርጂ ኢትዮጵያ ቴሌቪዥን መጣ ነበረ። የት እንደደረሰ ጉዳዩን እንደደረሰ ምናምን። ያኔ የመዝናኛ ክፍሉ ኃላፊ አቶ አበበ ይባሉ ነበረ። በቃ በድፍረት ካልሰራው
ብዬ የገባሁበት የመጀመሪያ የሆኑ ድርሰት ብቻ ሳይሆን ትወና ውስጥ መግባት ፈልጋለሁ ብዬ ግትር ያልኩበት ጊዜ እሱ ነው። በትወናም የመጀመሪያ ስራ ነበረ ቴሌቪዥን ላይ። ከዛ እሷን ተቀበለችኝ ገባሁ እና ሰራሁ። ሌላ ግን የሬዲዮ ድራማ፣ የቲያትር ስራዎች ምናምን በመጀመሪያ ጊዜ ለቲያትር ቤትና ሬዲዮ ጣቢያ መስጭ ከሆነ ካልተወንኩበትም ብለሽ የምትይበት ሁኔታ ብዙ ላይኖር ይችላል። መጀመሪያ ስራዬን ይቀበሉታል ወይ ይቀርባል ወይ ነው ትንሽ ልክ ነህ። ደግሞ አንዳንዴ እኮ ምንድነው ይሁን አንገት ማስገቢያ የሚባል ነገርም አለ አይደለ? መጀመሪያ በስራ ከታወቅ እንዳልከው ቅድም ኮኔክሽኑ ኔትወርኪንጉን የመፍጠር ነገር በደንብ ይኖራል። ስለዚህ ትወናም እኮ ሞክር ነበረ ድምፄን ቆንጆ ነው እስቲ ቼክ አድርጉት ምናምን ስትል በእጅግ ያለ ነገር ይሆናል እና ምንድነው የብልህ ስራ ነው የሰራው ማለት ይቻላል። ወደ ብሔራዊ ቲያትር ደግሞ እንመለስና በተጋባዥነት ነው እዛ የተሳተፈው ብለኸኛል። እንግዲህ እሱ በጣም ግልጽ ሆኖልኛል እና መድረክ እዛ ብሔራዊ ቲያትር መድረክ ላይ የታወቀው የመጀመሪያው ተውኔት እንዴት ነበረ ስሜቱ? ብዙ ጊዜ ቲያትር ዝግጅትም ጭምራለው፣ በደንብ ትለማመዳለህ፣ ብዙ ጊዜ ትገናኛለህ። ያም ይመስለኛል በደንብ ጥብቅ የሚያደርገው ብሔራዊ ቲያትር ያሉ ሰዎችን ቤተሰባዊነትን የሚፈጥረው ብዙ ጊዜ በልምምድ የምታጠፋው በልምምድ አብረህ የምታሳልፈው ጊዜ ገጠመኞች ናቸው ብዬ አስባለሁኝ። ያ አብሮ ስለሚያስተሳስር ማለት ነው። እና እንዴት ነበር ዝግጅቱ የልምምዱ ጊዜ? ለመጀመሪያ ጊዜ ብሔራዊ ቲያትር መድረክ ላይ የወጣሁት በራሴ ቲያትር የምሁሩ ፍቅር በሚለው ቲያትር ነው። የምሁሩ ፍቅር የሚለው ቲያትር በግል ፕሮዳክሽን የወጣ ነው። ራሴን በትወና እንድሳተፍበት እድሉን ሰጥቶኛል። በግል ፕሮዳክሽን አዳራሽ ተከራይተሽ እየከፈልሽ የመውጣት አሰራር አለ፣ የመውጣት አሰራር አለ። መጀመሪያ ምንም እንኳን እኔ ለመስራት ፍላጎቱ የነበረኝ ባይሆንም በትወና እዛ ላይ ዝግጅትም ቢሆን ሌላ ሰው ነበር፣ አላዛር ሳሙኤል የሚባል ባለሙያ፣ ትልቅ ባለሙያ፣ እሱ ነበር የያዘው። የተወሰነ ጊዜ ከሰራ በኋላ ስላልቻለ ተወው። በሰው ገንዘብ የሚሰራ ስራ ስለነበረ ራሴው ሳልወድ በግድ ገብቼበት ዝግጅቱንም ትወና ውስጥም ገብቼ መጀመሪያ ጊዜ ኢትዮጵያ ብሔራዊ ቲያትር ላይ ወጣሁት። በሱ ነው መድረክ ላይ ወጣሁት። የዚህ የቲያትር ስራ እንዳልሽው የቲም ስራ ነው። ከምንም ስራ በላይ የቲም ስራ ነው ብዬ አስባለሁ። ነፍስሽ መግባባት አለበት በደንብ። የተለያየ ግራውንድ፣ የተለያየ አስተሳሰብ፣ የተለያየ አመለካከት፣ የተለያየ ፊዚካሊቲ ምናምን ሊኖርሽ ይችላል። ምንም ችግር የለውም እሱ። ግን ስራውን በተመለከተ አንድ አይነት መሆን አለብሽ። ከመሀል አንድ የሚረብሽ ወይም የሚበጠብጥ ሰው ካለ ፌል ያደርጋል። በጣም ከባድ ነው። ማርፈድ እንኳን የወታደር ዲሲፕሊን ነው ያለው። የቲያትር ዲሲፕሊን የወታደር ዲሲፕሊን ነው። ትንሽ ሰዓት ማርፈድ አጠቃላይ ሙሉ ላይ ሙሉ ቲሙን ነው የሚያስቸግረው። በጣም ይረብሸዋል። የራስሽን ባህሪ የቲም ስራ ላይ፣ የግሩፕ ስራ ላይ፣ በተለይ ቲያትር ስራ ላይ በፍጹም ማሳየት የለብሽ፣ ማውጣት የለብሽ። ብታወጪም ብታሳይም አለበለዚያ አንቺን ቶለሬት የሚያደርግ ቡድን መሆን አለበት። አንቺን የሚያውቅሽ መሆን አለበት በደንብ ከሀ እስከ ፐ ድረስ። እሷ እኮ እንዲህ ናት፣ እሱ እኮ እንዲህ ነው ብሎ ሁኔታሽን በሙሉ የሚያውቅ መሆን አለበት፣ የሚረዳሽ መሆን አለበት። እና ከምንም ነገር በላይ እንዳልሽው ህብረት ይጠይቃል፣ ፍቅር ይጠይቃል። ግን እንደ ስራው ዲሲፕሊን ከሆነ ጎበዝ ከሆንሽ በግል ባህሪ ያለመግባባት ወይም በግል አመለካከት ወይም
ማንነት የሚባል ነገር አለ። በዛ በመሳሰሉት ጉዳዮች ጋር የግድ አንድ አይነት መሆን አይጠበቅብሽ። ስራው ኢንተርሴክሽናል ፖይንት ነው። ስራውን መውደድ፣ ስራውን ማክበር፣ ዲሲፕሊኑን መወጣት በቂ ሊሆን ይችላል ጎበዝ ከሆንሽ፣ ብርቱ ከሆንሽ። ምክንያቱም አንዳንድ ሰው ከከሌ ጋር አልሰራም ከከሊት ጋር አልሰራም ሊል ይችላል። ብዙ ጊዜ ቡድን ስራ ላይ ደግሞ የሚያጋጥም ነገር ነው የሚሉ ሰዎችም ገጥሞኝ ደንግጫለሁ። ምን ያህል እንዴት ቢሆን ነው? እና የግል ጉዳይ፣ የግል አጋጣሚ፣ የግል ታሪክ ያላቸው ሰዎች አብሮ ላይ ሰሩ ይችላሉ። እንዳልሽው በጣም ፍቅር የሚጠይቅ መግባባት የሚጠይቅ ከምንም ነገር በላይ ደግሞ ለስራው መገዛትን፣ የስራውን ስነስርዓት ማክበርን፣ እሱን መጠበቅ፣ እሱን መውደድ ይበልጥ ደግሞ ያግባባሻል፣ ይበልጥ ውጤታማ ያደርጋል ብዬ አስባለሁ። ልክ ነህ። ያው የሚያገናኝህም እዛ ጋር ስራ ስለሆነ የስራህን ስታከብር ያው በደንብ አብረህ ከሌሎች ሰዎች ጋር መግባባት ትችላለህ፣ እነሱንም ማክበር ትችላለህ ያስባለሁ። የቡድን ስራ ላይ ብዙ ጊዜ ፈታኙ ትልቁ ችግርም ይሄ ነው። የሆነ የግል ህይወትህን ነገር ማምጣት ከዛ በኋላ ለቡድኑ ሌላ እንቅፋት መሆን፣ ችግር መሆን የቡድን ስራውን ያበላሻል። ቲያትር ላይ ግን በቃ ሁሌም የሚደንቅ ነው። እንኳን አብሮ መድረክ ላይ ከሚታወኑት አይደለም የማብራት ዝግጅቱ በራሱ ሴቱ የሚቀያየረው በራሱ ትልቅ ስራ፣ አብሮ የግሩፕ ስራ ከሌለው የአንዷ መዛነፍ ብዙ ነገሩን ያፈርሰዋል። በጣም አሁን አክቹዋሊ ብዙ ነገሮች ቴክኖሎጂካሊም በጣም ሶፊስቲኬትድ እየሆኑ እየሄዱ ያሉበት ጊዜ ስለሆነ አንድ ሰው ሁለት ሰው እንደዚህ ብቻውን ብዙ ነገር መስራት የሚችልበትም ሁኔታ አለ። እንኳን አሁን በፊትም የሚደረግ ነበረ። ግን እኛ አሁን ያወራነው ስለ ቲም ስራ ስለሆነ የቲም ጉዳይ ሲሆን ኢንተርሴክሽናል ፖይንቷ ዲሲፕሊን የሚለው ነገር፣ የስራው ዲሲፕሊን። በሌላኛው ደግሞ ምንድነው መሰለክ ይሄ በአንድ ሰው ያነሳኸው ነገር ራሱ የአንድ ሰው ተውኔት አይደለም። በአንድ ሰው ተውኔትም ይካሄዳልና ብዙም አሁን እኛ ጋር ነው በደንብ አልተለመደም ማለት ይቻላል። እያዩ ፈንገስ እንደዚህ ተጀምሮ ነበረ። ያው ወደፊት ደግሞ በደንብ እያደገ እየተሻሻለ ሲመጣ ብዙ መስራት ይቻላል ብዬ አስባለሁ። የሆነ ቦታ ላይ ቅድመም ስሙ ሜንሽን አድርገህ ነበረ ጌትነት የሚሆንና ጌትነት የሚሆን በጣም የምወደው የማከብረው ባለሙያ ነው እና ከእሱ ጋር መስራት በራሱ ትልቅ ነገር ነው ስትል ሰምቻለሁኝ። እና ብሔራዊ ቲያትር ደግሞ እንደ እድል ሆኖ በጣም እንደዚህ አንጋፋ ሰዎች ነው ያሉት እና ከነሱ ጋር አብሮ ሆኖ ልምድ እያገኙ እየቀሰሙ መስራት በራሱ ልዩ ስሜት ያለው ይመስለኛል። በጣም እድለኛ መሆን ይጠይቃል። እነሱን ማግኘት ከነሱ ጋር የሆነች ሰዓት እንኳን ማግኘት በጣም ትልቅ ትምህርት ትወስጃለሽ። አንቺ መውሰድ ከቻልሽ፣ መጠየቅ ከቻልሽ፣ ከፈለግሽ ብዙ ነገር ይገኛል። ቀላል ነገር አይደለም በጣም እና ግን ትንሽ ደግሞ የሚያሰጋኝም ነገር አለው። እነዚህ ትላልቅ ባለሙያዎች በኢትዮጵያ ስነ ጽሁፍ ውስጥ በኢትዮጵያ ቲያትር የፊልም ታሪክ ውስጥ ያለፉ ትላልቅ ኤክስፔሪንስ፣ ልምድ፣ እውቀት፣ የፈጠራ ክህሎት ያላቸው ሰዎች አሁን አታያቸውም አንድ ላይ ማለት ተይዘው እንክብካቤ ልበልሽ እንክብካቤ አግኝተው ተይዘው እነሱም ደግሞ በሚቀጥለው ጀነሬሽን መስጠት የሚችሏቸውን ነገሮች የሚሰጡበት ስፔስ እና ሁኔታ እሱ ነገር ላይ እንትን አለኝ፣ ስጋትም አለኝ። እንዳይሆን የምመኛቸው ነገሮች አሉ። ብዙዎቹ ትላልቅ ባለሙያዎች አሁን ወደ ኮሜርሻል ነገር ነው ያሉት ነው የምልሽ። እነሱ የሚገናኙበት ቦታ የት ነው?
የት ነው የምታገኛቸው? እና እንትን ነው ከባድ ነው። በአጋጣሚ በራስሽ ጥረት ነው የሚሆነው። በጣም ፈልገሽ በጣም ታግለሽ ምናምን ነው እነሱን ልታገኝ የምትችለው እና ከነሱ መማር የሚቻለው። እና እኔ እድል በገጠመኝ ሰዓት በትንሹ ጌትነትን ያገኘሁት በጣም በትንሹ በጣም ለዛውም ሳላስደስተው ብዙም ሳይደሰትብኝም ነው የምልሽ። እንዴት እንደዚህ ያልክ? ኃላፊነት መውሰድ ኃላፊነትን መወጣት በደንብ ደግሞ አንቺም መቆፈር ህንደኬ ላይ ነው አይደል? አብራችሁ ተገናኛችሁ ከስር ስር እያልሽ በደንብ እየተከታተልሽ እሱም ብቻ አይደለም ብዙ አሉ ብዙ ትላልቅ ባለሙያዎች አሉና እንደዛ ነው። ያው ልክ ነህ። የኢንዱስትሪውም ችግር ይመስለኛል አሁን ላይ እንዴት ነው እንደ ሀገርም ትልቆችን የማክበር ትልቆችን የመንከባከብ ወይ ከነሱ ለመማር ዝግጁ መሆን ምንማርበትን መድረኮች የማዘጋጀት ችግር አለብን። ሲያርፉ ነው ብዙ ጊዜ እንደዚህ ነበሩ የሚሉ ነገሮች በደንብ ገነው የሚወጡትና እነሱን ማግኘት ያለብን ነገር ሳናገኝ ስንቀር እንዳልከው እነሱም እዚህ ዘርፍ ላይ ሁሉም ሰው እንዴት ነው ራሱ ማኖር አለበት አይደለም። እዚህ ዘርፍ ላይ የምታገኘው ነገር አንተን ማስኖር ሳያስችል ሲቀር ወይም ደግሞ የሆነ ነገርህን እያጎደለብህ ከሆነ ዘርፍ ትቀይራለህ። ዘርፍ ስትቀይር ደግሞ ትሸሻለህ። ስትሸሽ ደግሞ እንዴት ነው የነበረ ስትርቀው ይርቃል አይደለም። ከሆነ ነገር በራክ ቁጥር እየራክ ትሄዳለህና ያም ችግር ያለ ይመስለኛልና ምናከብራቸው ምንማርባቸው ከነሱ ብዙ ነገር ለመማር ዝግጁ የምንሆንበት ጊዜን ያምጣልን ነው ብለው በዚህ ዙሪያ ላይ ልክ ነሽ። በጣም ልክ ነው። አንድ ሰሞን ምን አስቤ ነበር መሰለሽ ባዮግራፊ መጽሐፍ የባለሙያዎቹ ባዮግራፊ የመጽሐፍ እቅድ አንድ ድርጅት አናግሬ እንትን ብዬ ነበረና በጣም ብዙ ነገር አለ እነሱ ጋር የሚነግሩሽ ታሪክ አለ። የነሱ ታሪክ ከኢትዮጵያ የኪነ ጥበብ ስነ ጥበብ ታሪክ መካከል አንዱ ነው እና እንደዚህ አይነት ነገር ጀመርኩ። ድርጅቱ ፈቃደኛ ነበረ። በኋላ በኋላ ደግሞ ፌል አደረገው በድርጅቱ ስላልፈለገ ነው። ግን በግል አቅም መቀጠል ስላልተቻለ ነው። በግል አቅም ግለሰብ የሆነ የሚነሳበት ጥሩ ፋይናንሻል ግራውንድ መሳሰለው ነገር ከሌለ እንደዚህ አይነቱን መንፈሳዊ ነገር ታሪካዊ ነገር ምናምን ጽፉ ጠርዙ ምናምን ለማስቀመጥ ችግራል። ግለሰቦች እያደረጉ ነው። አንዳንድ ግለሰቦች በግል ጥረታቸው። እኛ ጋር ደግሞ በዛው መጠን ችግር አለ። የራስን ልምድ ያለፉበትን ታሪክ ወደፊት እንዲመጣ የሚፈለገው ህልም፣ ምኞት እነዚህ ነገሮች የነበሩ ስህተቶች ሊታረሙ የሚገባቸው ነገሮች መሆን ያለባቸው ሊሆኑ ይገቡ የነበሩ ነገሮች እነዚህን እኛ ያለፍንባቸውን አስቸጋሪ ነገሮች ጥሩ እድሎች ሉዝ ያደረግናቸውን የያዝናቸውን እነዚህ ነገሮች ጽፎ ሰንዶ የማቅረብ ልምዱ የለም። ብዙ ነገራችን በቃል ነው የሚተላለፈው። በቃል ነው። አሁን በጣም ጥቂት ሰዎች ባዮግራፊያቸውን ኦቶግራፊያቸውን እየጻፉና እያጻፉ እያወጡ ነው። በዛም መንገድ የሙያ ሽግግር የልምድ የእውቀት ሽግግር ማድረግ ይቻላል። ሰዎቹ ከሚታወቁባቸው አካባቢዎች እንኳን ብታጫቸው በእንደዚህ አይነቱ መጽሐፍ፣ ቪዲዮዎች፣ ታሪኮቻቸው አማካኝነት ልትማሪባቸው ልታገኛቸው ትችያለሽ። እና አንድ ሰሞን የዚህ አይነት ጥረት ጀምሬ ነበር ነው የምልሽ። በጣም ስለምሳሳ ሰውየው ምንም ይሁን
በቃ ታሪኩ፣ ልምዱ፣ ህልሙ፣ ምኞቱ ያጣውን ያገኘውን ነገር ተስፋ ያደረገ የነበረውን ነገር ተሰንዶ መቀመጥ አለበት፣ መነበብ አለበት፣ መተላለፍ አለበት ብዬ አምናለሁ። ጀነሬሽን እንደዚህ አይነቱ ቅብብል ከሌለ ወደፊትሽን ለማሳመር ሊያስቸግር ይችላል። ታሪክ ራሱን ሊደግም ይችላል። ታሪክ ራሱን የሚደጋግምበት አንዱ መንገድ የኛ ነገር ይሄም ነውና እንዲሞክር የነበረ ልልሽ ነው። በጣም ጥሩ ሀሳብ እና ጥሩ ጀማሪ ነው እና የሆነ እንዴት ነው ነገሮች አሁንም አመቻችታቸው ወይም ደግሞ የሚሳካበትን መንገዶች በጋራ እንትን ብለን ብትሰራው ብትቀጥልበት ደስ የሚል ሀሳብ ነው። ምክንያቱም እንዴት ነው መሰለህ የራስን አሻራ እንደማሳረፍ ጭምር ነው። አሁን ብዙ ሰዎች ፈልገህ አታገኝም። ብዙ አሁን በተለይ በፊት ያለፉ ታሪኮቻችን ራሱ የሆኑ ነገራቸውን በፊልም መልክ ለስራ በጽሁፍ መልክ ላዘጋጅ ብትል ዶክመንት የማግኘት በጣም ትልቅ ችግር አለ። የተቀመጠ ነገር የለም። በአፍ ነው ብዙ ሰው ጠይቀህ ይባል ነበር ነው እሱም እና ይባል ነበር ብለህ ደግሞ የሆነ ነገር ማውጣት አትችልም። የሆነ ሰው ደግሞ ልክ አይደለም ይልሃል እና እንደዚህ በመረጃ ግን የተቀመጠ ነገር ሲኖር ለወደፊት ብዙ ስራ ለመስራት የራስን አሻራ መጣል ነው ብዬ አስባለሁ። አንተ ደግሞ በዚህ በደንብ ታድለሃል ብዬ አስባለሁ። ያው ባለሙያዎቹ ጋር በደንብ ሰርተሃል፣ በቅርበት አለ፣ ጽሁፉም በእጅግ ያለ ነው እና ብዙ ወደ ፊልም የመቀየር ነገሩ ራሱ ለአንተ ቀላል ይሆናል ብዬ አስባለሁ። እዛው ኢንዱስትሪ ላይ ስላለ አሁን በደንብ እያስተዋልኩት ነበር እና የሆነ በጽሁፍም በትወናም በዝግጅትም ሶስቱም ነገር ላይ አብረህ ስትሆን የሆነ እንዴት ነው አልጋ ባልጋ ልበለው ምቹ የሆነ ነገር ይመስለኛል። አንዳንድ ሰው ትወና ላይ በደንብ ጎበዝ ይሆንና ጽሁፉ ላይ የለበትም፣ ዝግጅቱ ላይ ደግሞ ይሆንና እንዲሰራልኝ ፈልጋለሁ የምትለው ነገር ይኖራል አይደለ? በጽሁፍ ስትጽፍ ያ ነገር ሳይመጣልህ ሲቀር ልትሞክረው ትችላለህ አንተ ራሱ። ግን ያን ደግሞ ማይታደል ሰውም አለ ብዬ አስባለሁ እና ሶስቱም ነገር ሁለቱም ሶስት አልኩኝ የቮይስ ኦቨሩን ማስገብቸው ነው እና ሁለቱ ነገር ላይ ስትሆን አንዱ ለአንዱ የማገዝ ነገሩ እንዴት ነው ይሄ የመተጋገዙ ነገር ይኖራል ብዬ ስላሰብኩኝ ነው። ልክ ነሽ። መተጋገዝ ይኖረዋል፣ መታደል ይኖራል። አለመታደል የሚባል ነገር ግን ያለ አይመስለኝም። ምክንያቱም አለመታደል የሚባል ነገር ያለ አይመስለኝም። አለማወቅ፣ የራስን ስጦታ የሚችሉትን ነገር ያለማወቅ ይኖራል። ከዛ ጊዜና ሁኔታ ወይም ደግሞ ኮትኳች ቆፋሪ ሲያገኝ የሚወጣ ዘር የሚወጣ ፍሬ ሊኖር ይችላል። ስኪልን ማዳበር በተለያየ መንገድ መፈተን፣ ክሮስ ቼክ ማድረግ ግን ቆንጆ ነው። እድሎችን መታደሎችን ይበልጥ ልታበጃቸው ትችላለሽ። ይህንን መሞከር እችላለሁ፣ ይህንን እችላለሁ። በአንዱ ደግሞ በደንብ ስፔሻላይዝ ማድረግ እሱ ከበቂ በላይ ነው። መታደል የምትሆነው ይመጥነዋል። አንዱንም በስነ ስርዓቱ በአግባቡ መስራት፣ እዛም ነካክቶ አንዱንም ሳይዙ መቅረት አለ እና አንዱንም በትክክል መስራት መቻል ባይተሰልፍ በጣም ትግል ይጠይቃል፣ እድሜ ይጠይቃል፣ ስራ ይጠይቃል፣ ልፋት ይጠይቃል፣ እውቀትም ይጠይቃል፣ ብዙ ነገር ይጠይቃል እና በዚህ ሙያ ላይ ሁለገብ አይነት ባህሪ የሚይዙ ሰዎች አሉ። በውጭውም ዓለም እኛም ሀገር ውስጥ በጣም ለሁሉም አእምሯቸው ክፍት የሆኑ ማድረግ የሚችሉ መከወን የሚችሉ ሰዎች ተፈጥሮ ያውቃሉ ነበሩ፣ አሁንም አሉ። ከሌ ናም ሲባል ሰማይሽ መጠሪያቸው ለሁለገብ አርቲስት ትላለህ። ጌትነት መጻፍ ይችላል፣ መተወንም ይችላል፣ ማዘጋጀትም ይችላል። ጋሽ ተክሌ ደስታ እንደዚሁ ብዙ ሰዎች ቀደም የነበሩት ሰዎች እንደዚህ እናውላቸው ደጀኔ የኢትዮጵያ ያለሽ እና ብዙ ችሎታና ተሰጥኦ ያላቸው ብዙ ባለሙያዎች አሉ። የታደሉ እንዳልሽው ደስ ይላል። ያለመታደል የሚባል ነገር ግን አለ ብዬ ያለማወቅ ሊኖር ይችላል። ተሰጥኦን አለማወቅ እሱ ደግሞ በሂደት በጊዜው ይወጣል። ነጋሪ፣ አስተማሪ፣ ተመልካች፣ ኮትኳች ሰው ሲገኝ
ይገኛል እና በራስን ጥረት በመሞከር እኔ ማዘጋጀትም መጻፍም መተወንም እችላለሁ እያልኩሽ አይደለም፣ እሞክራለሁ። ለማን እችላለሁ የሚባለው ነገር ትንሽ ከባድ ነው። አንዱን ራሱ በደንብ መቻል ጽድቅ ነው፣ ጥሩ ጽድቅ ነው። አንዱን ስፔሻላይዝ ማድረግ እንዳልኩሽ ነው። በቃ አንዱን ራሱ ስፔሻላይዝ ማድረግ ጊዜ፣ ጉልበት፣ ጥረት፣ ትጋት ይጠይቃል። እንደውም እዛም ስትይ አንዱን ነገር በደንብ እንዳሰሪ ሊያደርግሽ ይችላል። ግንም ደግሞ አንዳንዴ ሁለት በተለይ ተመሳሳይ የሆነ ዘርፍ ላይ ስትሆን አንዱን የማገዝም ነገር አለውና አንተ አሁን ጽሁፉ ላይ ወደ ትወናው ላይ ሁለቱ የመተጋገዝ ነገር ይኖራቸዋል ብዬ አስባለሁ። እንዴት ነው? የተለያየ አያርቅህም። የአንደኛው ዘርፍ አንደኛውን በደንብ ያግዝሃል እንጂ አንዱ ከአንዱ አያርቅም። እና ይሄ 2-3 አይነት ነገር ላይ ስትሆንም አንድ ዘርፍ ላይ ወይ ደግሞ ይሄ አንድ ነገር ላይ የሚቀመጡ ነገሮች ሲሆኑ ሁለቱ ይደጋገፋሉ። አንደኛው ነገር አንደኛውን በደንብ ያጎለብትልሃል። ልክ ነሽ። አሁን ጽሁፍ የሚጽፍ ሰው የጻፈውን ነገር ስለሚያውቅ ምናልባት የማዘጋጀት ቴንደንሲ ካለው ጽሁፉን የመተርጎም እድሉ ወደ ዝግጅት ወደ ትወና የመተርጎም ሌላውን ባለሙያ የማዘጋጀት እድሉ ሊኖረው ይችላል። መተወን ደግሞ የተለየ ስኪል እና ተሰጥኦም ስለሚጠይቅ እሱ ትንሽ ሊከብድ ይችላል። ካለው በጣም ቆንጆ ነው፣ አሪፍ ነው ካለው እሱም መታደል ልትይው ትችያለሽ። ደግሞ አንቺ የሰራሽውን ነገር ደግሞ ይበልጥ ሰፋ ባለ አይን የሚያይልሽ ሰው እኮ ሊገጥምሽ ይችላል። የሚያሳድግልሽ፣ ሀሳብሽን ማግኒፋይ የሚያደርግ የሚያወጣው በደንብ የሚተረጉመው አዘጋጅ ደግሞ እኮ ልታገኝ ትችላለሽ። እና ብዙ ጊዜ ተገደሽም የብዙ ባለሙያ የጥምር ሙያ ባለቤት የምትሆኝበት ጊዜ አለ። ለአዘጋጅ፣ ለተዋናይ የመሳሰሉት ሰዎች ፋይናንሻሊ አፎርድ ማድረግ ማትችል ከሆነ ለምን አልሞክረውም? እኔ ከሱ አንሳለሁ እንዴ? አስገዳጅ በሆነ ሁኔታ ውስጥ እንደዚህ አይነት ፉክክር እንኳን ባትገቢ አስገዳጅ በሆነ ሁኔታ ውስጥ ልትገቢ ትችላለሽ። ስራሽን በአንቺ መስኮት በአንቺ መነጽር ብቻ እንዲታጠርም ለማድረግ አጋጣሚ ሊፈጠር ይችላል። ብዙ ባለሙያ ሲሳተፍበት የብዙ ሰው ኦብዘርቬሽን ስለሆነ የሚካትተው ያ ስራ በደንብ የበሰለ የታሸ ወይ ደግሞ የብዙ ኦዲየንስን ፍላጎት የሚያረካ ሊሆንም ይችላል ብዬ አስባለሁኝ። እና ጽሁፍ ስታዘጋጅ በተለይ ወደ ጽሁፉ እንትን ልበልና ብዙ ጊዜ እንዴት ነው አንዳንዴ ያው ጽሁፍ የራሱ የሆነ ተመስጦ ጊዜ ይፈልጋልና ለመጻፍ ምንድን ነው አንተን ሞቲቬት የሚያደርገው ወይም ደግሞ ኢንስፓየር አድርጎ የምትጽፈው? ብዙ ጊዜ ምን አይነት ሁኔታዎች ላይ ስትሆን ነው? ጽሁፍ ለመጻፍ መረጋጋት ነው እንድጽፍ የሚያደርገኝ ብዬ አስባለሁ። መረጋጋት፣ ሀሳብሽ ወዲና ወዲያ ተበትኖ እዛ ሄዳለሁ፣ እዚህ ሄዳለሁ፣ እዛ ወጣለሁ፣ እዚህ እገባለሁ፣ ያን ማድረግ አለብኝ፣ እዛ መድረስ አለብኝ ካልሽ ሀሳብ ይበታተናል። ሀሳብ ከተበታተነ መሰብሰብ አይኖርም። መጀመሪያ አንቺ መሰብሰብ አለብሽ። የመቀመጥ ችሎታው ብቃቱ ሊኖርሽ ይገባል። መቀመጥ በጣም ከባድ ነገር ነው። እሱ አንድ ነገር ነው። መቀመጥ ደግሞ መረጋጋት በጣም አስፈላጊ ነገር ነው። መረጋጋት። ስለዚህ ስትረጋጋ ነው ማለት ነው በደንብ ነገሮች የምትጽፈው። ከእንትኑስ አንጻር ይሄኛው ከቴክኒኮች አንጻር
ብዙ ጊዜ እንዴት ነው ገጸ ባህሪያቶች መጀመሪያ ወስነህ ወይም ደግሞ ዴቨሎፕ አድርገህ ነው ወደ መጽሐፍ የምትገባው ወይስ እየጻፍክ ነው? እዛው ስቶሪው ነው በደንብ እንትን እያደረጋት የሚሄደው ካራክተሮችን ዴቨሎፕ እያደረግክ እንድትሄድ የሚያገዝህ? ብዙ ነገር መጀመሪያ ቴክኒካሊ ለማሰብ አይደለም የምትጀምሪው። መጽሐፍ ስትጀምሪ ማሰብ ነው የምትጀምሪው። ማሰብ ከጀመርሽ ደግሞ ብዙ ነገር ውስጥሽ ተቀርጾ ያልቃል። ባህሪያት፣ መጀመሪያ ሀሳቡ፣ ታሪኩ፣ ከዛ ባህሪያቱ፣ ከዚያ ሂደቱ፣ የገጠሙት እንቅፋቶች፣ ችግሮች፣ ፕሎት የሚባለው ማለት ነው። እሱ ነገር ነው አእምሮሽ ውስጥ የሚመጣው። እሱ ከመጣ በለመድሽው በምታውቂው መጠን በምትችለው መጠን ታወርጂዋለሽ። እኔ የቴክኒክ ጉዳይ ብዙ አያሳስበኝም። ማውቀው ወይም የመሰጠኝ ነገር ካለ እንዳለ ማውረድ፣ ከዛ በኋላ የመሰጠሽና የወደድሽው ታሪክ በራሱ እንደዛ እንድትሆኝበት የተገደድሽበት ምክንያቶች ይኖሩታል። እነዛ ምክንያቶች በቂ ናቸው። እነሱ ራሳቸው ቴክኒኩን ሊፈጥሩት ይችላሉ እያስባለ ጉድለት ሊኖር ይችላል። ጉድለቱን ማይነር ከሆነ በምታውቂያቸው ቴክኒኮች ልታስተካክሉ ትችላለሽ። ምንድነው ከባዱ ነገር ግን እንደዚህ በተለይ ለመጽሐፍ ስቶሪ ዴቨሎፕ ለማድረግ በጣም ፈተና የሚሆነው ወይም ደግሞ አስቸጋሪ የሚያደርገው ነገር ምንድነው? ብዙ ጊዜ ለመጽሐፍ ሀሳብ ቲም አስቸጋሪ ነው ብለው ይላሉ አንዳንድ ሰዎች። ይዘሽ የምትነሺው ሀሳብ ከዛ ደግሞ አሁን አንቺ ያነሳሽው ይዘሽ የተነሳሽውን ሀሳብ ቴክኒካሊ እንዴት በብቃት እጽፈዋለሁ፣ ማውረድ እጀምራለሁ ወረቀት ላይ የሚለው ነው። ካራክተር ቫራይቲ መጀመሪያ ታሪኩ ደግሞ ወደ ፕሎት ሴናሪዮ ማውረድ፣ እሱን ባህሪያት መለየት፣ ባህሪያትን ሚና መለየት፣ እድገታቸውን ማየት፣ የታሪኩን እድገት የፕሎቱን እድገት ማስጠበቅ፣ ፔስ፣ እንደዚህ የሚሉት ነገሮች አጠቃላይ በፕሎት ውስጥ ያሉት ጉዳዮች እና የምትሰሪበት ቴክኒክ እሱ ነው ብዙ ሰው የሚቸግረው። ታሪክ ሊያውቅ ይችላል። ታሪኩን ግን እንዴት አድርጌ ከታሪክ በፊት ደግሞ ልጻፍ ብሎ ከተነሳ ቲም ነው የሚለው በምን ሀሳብ ላይ ተመስርቼ። ኦፍኮርስ ሀሳብ ውስን ነው ለእኔ ነው። ሪያሊቲው ሀሳብ ውስን ነው። ጭብጥ ይዘሻቸው የምትነሻቸው ርዕሰ ጉዳዮች ውስን ናቸው። እሱን በምን አይነት ቅርጽ ላምጣው ነው። አንቺ የምታይበት አይን አለው፣ እኔ ያየሁበት የተለየ አይን አለው ነው የሚያስጨንቀኝ። አንዱ እሱ ነው የምቸገርበት። እኔ ከሌላው የተለየ ያየሁበት አይን አለ፣ ሌላው ጋር የማደርስበት ቀላል ጥሩ መንገድ አለ፣ የሚገባ መንገድ አለ። እሱ ነው ለኔ። ከዛ እሱን ካገኘሁኝ ደግሞ ፕሮግረስ ነው ትንሽ የሚከብደኝ የሚያከብድብኝ። ፕሮግረስ ያደርጋል፣ እንትን ይላል፣ ኢቮልቭ ያደርጋል፣ ያድጋል። መቋጫ ነገር ያድጋል፣ ሀሳብ ያድጋል፣ ባህሪ ያድጋል፣ ቋንቋ ያድጋል፣ መግለጫ መንገድ ያድጋል። እና በሱ ይበልጥ እንትን ላሉ ዘገያለሁ ይመስለኛል። እኔ የምቸገርበት መንገድ ይሄ ነው። ፕሮግረስ ያስቸግረኛል፣ ይጫጫብኛል፣ ስነሳ ትንሽ ይሆንብኛል፣ ከዛ ያድጋል፣ ያደገ ይሄዳል። አንዳንዴ ደግሞ እንደዛ ሲሆን ደግሞ የሆነ እንዴት ነው መጨረሻውን ማበጀት ሌላ ስራ ይሆናል በራሱ። በቃ እስኪ ልረጋጋ፣ ብዙ ነገር አላውቅም። ልክ ነህ። ብዙ ጊዜ የምታነሳቸው ሀሳቦች ምንድን ናቸው በጽሁፎች? አሁን ቅድም እንዳልከው የሀሳብ ውስንነት አለና ከነዛ ሀሳቦች ውስጥ አሁን በደንብ አንስተህ ትኩረት አድርገህ እስካሁን ከጻፍክባቸው ነገሮች ምን ዙሪያ ላይ ነው በደንብ ሀሳብህን ወይም ጊዜህን ወስዶብህ በጽሁፍ ላይ ያመጣሃቸው ሀሳቦች? አንድ ሰሞን ለምሳሌ ያልኩሽ የቴሌቪዥን ድራማ ሙስና የሚል ነው። ያልኩሽ የሬዲዮን ድራማ ሹመት
ሙስና ኮራፕሽን ላይ ነበር ጻፈው። ሰልፍ ኮንፍሊክቲንግ ነው ራሱ ኮራፕሽንን እየተቃወመ ግን ይህም ሰልፍ ኮራፕትድ የሆነ ፐርሶናሊቲ ያለው ሰው ነው። ሹመት እንደዚሁ ነው። የቤተሰብ ታሪክ ነው። በቤተሰብ ውስጥ አንድ በፍጹም ከህግ ከደንብ ከመመሪያ ከአሰራር ውጭ ኮራፕሽን እጄን አልሰጥም የሚል ግን ዙሪያው ያሉት ሰዎች አንተ ከማን ትለያለህ በሚል የሚገፉት የሚጫኑት አይነት ሰው ነው። ኮራፕሽን ሰፊ ነው። አሁን ይህ ሙስና ወይም ጉቦ ምናምን የምትይው ነገር የሚገልጸው አይመስለኝም። ሰፊ ሀሳብ ነው ኮራፕሽን። እዛ ላይ ብዙ ጊዜ እንትን ነበር ሳላውቅ ተማሪ እያለሁ ሃይስኩል እያለሁ እዛ ላይ ነበረ ሳላውቀው እንዴ ይሄ እኮ ስለ ኮራፕሽን ነበር። ያም ኮራፕሽን ላይ ነበረ። ይሄኛውም ጽሑፍ እኮ ኮራፕሽን ላይ ነበር የሰራሁት። ሳላውቀው እንደዛ ሆኖብኝ ያውቃል። እና ሰልፍ ኮንፍሊክት የምትይው አሁን እንግዲህ ኮንፍሊክት በቲያትር ቋንቋ በስነ ጽሁፍ ቋንቋ ሰው ከራሱ ጋር ይጋጫል፣ ከፈጣሪው ጋር፣ ከተፈጥሮ ጋር፣ ከማህበረሰቡ ጋር የሚል ነገር አለና ሰልፍ ከራስ ጋር መጋጨት እሱ ላይ ያተኩርብኛል ብዙ ጊዜ እና የብዙዎቻችንም ችግር እሱ ነው ብዬ ነው የማስበው። ከራስ ጋር መጋጨት፣ በራስ ጋር መታመን እዛ ርዕሰ ጉዳይ ላይ እዛ ሁኔታ ላይ ይመሰረትብኛል ብዙ ጊዜ። ከራስ ጋር መጋጨት የሆነ እንዴት ነው ተፈጥሯዊ ነገር ይመስለኛል። ብዙ ሰው ከራሱ ጋር ይጋጫል። ያው በተለይ ደግሞ በደንብ እያወቅክ ብዙ ሀሳቦችን ብዙ ነገሮችን እየሞከርክ በሄድክ ቁጥር በደንብ ከራስ ጋር እየተፋተከ ነው የምትሄደው እና እንደ ሀሳብ ስነ ጽሁፍ ላይ ወይም ደግሞ እንደዚህ ተውኔት ላይ ሲመጣ ደግሞ እንዴት ነው ብዙ ኦዲየንሱን ያማከለ ይሆናል። እና አሁንስ እንደዛ አይነት ቶፒኮችን የመጻፍ ወይም ደግሞ እየጻፍክ ከሆነ ስለ እንደሱ አይነት ነገር ማወቅ ይቻላል? ኢነሰንትሊ ከራስ ጋር መጋጨትና አውቆ ያውቂ አጥፊ መሆን በጣም ይለያያል። የኔ ርዕሰ ጉዳይ አሁን አመዝኖብኝ ነበር የምልሽ አውቆ በማጥፋት ላይ ይመስለኛል እንግዲህ እሱ ይመስለኛል ከባዱም ትልቁም ጉዳይ እሱ አውቆ ማጥፋት። ሳታውቂ ማጥፋት በህግ ቋንቋ አለማወቅ ህግን አለማወቅ ይላል። ግን ህግም ቢሆን የራሱ ሩም አለው፣ ኤክሰፕሽን አለው። ሳታውቂ ያጠፋሻቸው ነገሮች የሚያይበት ትንሽዬም ብትሆን ሩም ያለችው ይመስለኛል። በሂውማኒቲ በሰውኛ ቋንቋ ደግሞ ሳያውቁ ማጥፋት ጭራሽ እንዳለ ማጥፋትም ሊቆጠር የሚችልበት ሁኔታ ነው ያለው። ዋናው ርዕሰ ጉዳይሽ የሚሆነው አውቆ ማጥፋት ላይ ነው። ስለዚህ ብዙ ጽሁፎች አውቆ ማጥፋት የሚለው ላይ የተመረኮዙ ናቸው ነው። እንደዛ አይነት ቴንደንሲ ነው የሚሰማኝ። የምሁሩ ፍቅርማ እንደዛ አይነት ነገር ነው። ሹመት እንደዛ አይነት ነው። ሙስና ያልኩሽ ላይ ቴሌቪዥን ድራማ እንደዛ አይነት ነበረ። ኢቭን ለመጀመሪያ ጊዜ ኤችአይቪ ላይ የጻፍኩት እና መድረክ ላይ ያቀረብኩት ያልኩሽ የዶክተሩ ልጅ ቲያትር እንደዛ ነው። አውቆ በቃ የሚረብሽ ልጅ ነበረ። እንትን ነኝ ብሎ ያስባል። እኔ የኤችአይቪ ቫይረስ ተሸካሚ ነኝ የሚል ቋንቋ ተፈጥሮ ነበር ያኔ። ለዛ ነኝ ብሎ ያስባል እና በቃ አውቆ ጥፋት ውስጥ የገባ እያወቀ የሚያደርግ ልጅ ነበረ እና እንትኔ ሳይሆን እንደዛ አይነት ነገር ውስጥ እሱ ነገር ትንሽ እንትን ይለኛል መሰለኝ። ስራዬ ላይም አሁን ዴይሊ የሚገጥመኝ ችግር እሱ ነው። ኮንሰንትሬሽን ላይ አሁን ትወና ላይ ለምሳሌ እየሰራሁም የሆነ ሰው አውቆ የሚረብሽ አይነት ነገር ከሆነ ንቆ የመተው ችግር አለብኝ። አንዳንዴ
ለራሴ ከሚገርመኝ በላይ በጣም ክፉ የሆነን ሀሳብ በጣም ችግር ያለበትን ሀሳብ በጣም ንቄው ሳልፍ ራሴን አገኘዋለሁ። የሆኑ ጊዜያት ደግሞ ለመታገስ በጣም የምቸገርበት ጊዜ አለ። ጽሁፉም ከአንቺ ሳይኮሎጂካዊ አጠቃላይ ሁኔታ የሚመነጭ ይመስለኛል ከባህርሽ ከጸባይሽ። አሁንስ ታዲያ እንደዚህ አይነት ጽሁፎችን የመስራት ወይም ደግሞ የማሳደግ የማምጣት አይነት ነገሮች አሉ? እንግዲህ ሀሳቡ ሲመጣ በኋላ ነው የምትለየው። እሱን ካታጎራይዝ የምታደርገው ነገር ለካ እንዲህ ነበር፣ ለካ በጽሁፍሽ ውስጥ ሳይኮአናላይሲስ የሚሉት ነገር አለ። ብዙ ጊዜ የምትጽፊውን ጽሁፍ አይተው አናላይዝ ያደርጋሉ ሰዎች። ይሄ ጸሐፊ ግራውንዱ ምን ቢሆን ነው ብሎ ያጠናል። ያለፈበት ታሪክ እንዲህ ስለሆነ ነው ብዙ ጊዜ እዚህ ኢሹ ላይ የሚያተኩረው ብሎ አናላይዝ ያደርጋሉ። እና አንቺም ሳታውቂው እነዛ ነገሮች ላይ ራስሽን ታገኘዋለሽ። እንደዛ ነው። አይ ያው መልካም አይነት ነገር ስለሆነ ሁሉም የምትጽፈው እንደዚህ አይነት ሀሳቦች በራሳቸው የራሳቸው የሆነ ቫልዩ ያላቸው። ስለዚህ የበለጠ ደግሞ አሁንም እንደዚህ ኦብዘርቭ ከምታደርጋቸው አሁን ካሉት ደግሞ ነገሮች ብዙ ነገር አሁን የተፈጠረ በየጊዜው አዲስ ነገር የምንሰማበት ዓለም ስለሆነ ከአዳዲስ ነገሮች ደግሞ ምናልባት ውስጥህን ተች ሲያደርግ ያን ነገር ደግሞ የማውጣት ነገር በጣም እንጂ ለምሳሌ አውቆ ማጥፋት እኮ ባይተሰልፍ ህመም ነው። ሳይኮፓት የሆኑ ሰዎች አሉ ሳያውቁት ሆነው ግን በቃ ሳቲስፋይ የሚያደርጉ አውቆ በማጥፋት ጤነኞች ይመስሉሻል፣ ግን ታማሚዎች ናቸው። እውቀት ሳይንስ አለበት እዚህ ውስጥ። ኢሞሽናሊ በመናደድ በመበሳጨት ብቻ ሰው እንዴት አውቀው ያጠፋል ብሎ ብቻ ያዙኝ ልቀቁኝ በማለት ያንን ኢሞሽናሊ አናላይዝ በማድረግ ብቻ የሚበቃ ነገር አይደለም። ዲስዴይስ ሳይንስም ውስጡ አለው፣ ምርምር አለው፣ ጥናት አለው ምናምን ጥልቅ ሀሳብ ከፍ እያለ ነው የሚሄደው። ብዙ ነገር ኢንቮልቭ ውስጡ አዋቂዎች በገቡበት ቁጥር ባጠኑት ቁጥር በተመራመሩበት ቁጥር አዳዲስ ነገር ታገኛለሽ። አንቺ ራስሽ እንደ ጸሐፊ ብዙ የሚያስተምሩሽ ነገሮች ይፈጠራሉ። አዳዲስ ጥናቶች ይወጣሉ፣ አዳዲስ ኢኖቬሽኖች ይወጣሉ። ከኔ በዚህ አንግል ብቻ ማየት ልክ አልነበረም በትም ጊዜ ይኖራል። ስለዚህ ገና በዚሁ ሀሳብ በዚህ ብዙ ጽሁፍ ራሱ ይመጣል። ለዚህ ነው ብዙ ጊዜ መጽሐፍ እና እኔ ፕሮግረስ ነው የሚያስቸግረኝ የምልሽ አንዱም በዚህ ምክንያት ነው። የማላውቀው ነገር እንዳለ ይሰማኛል፣ እንዳልበቃ ይሰማኛል። እና አንዱ የሚቸገርበት ነገር ያልኩሽ ነው። ብዙ ሰው ቴክኒካል ይቸገራል ልጅ ይችላል፣ ወይም ሀሳብ ይቸግረኛል ልጅ ይችላል። ይሄ ደግሞ ብዙ ከመፈለግ ብዙ ከመጎርጎር አለ አይደለ? ይሄ ከመጠራጠር ብዙ ነገር ከመፈለግ ካለማመን ነገሮችን ከመጠርጠር የሚመጣ ነው። ልክ ነህ። ግን አሁን ይሄኛው ሀሳብ የጽሁፉን ሀሳብ ስታነሳለኝ በዚሁ ምን እያሰብኩ ነበር መሰለክ፣ ምናልባት የፊልም ጽሁፍ አለው ሚክ የሚል ጥያቄ እየተፈጠረብኝ ነበርና ተጽፎ የተቀመጡ ሊሰሩም አደባባይ ወጥተው የነበሩ ፌል ያደረጉ በፋይናንስ ምክንያት እንደዚህ አሉ የፊልም ጽሁፎች። ስለዚህ የፊልም ነገር ካነሳን ደግሞ በደንብ ወደ ትወና ደግሞ እንመለስና የፊልም ጽሁፎቹ እንግዲህ እውን ሆነው ለተመልካች የሚቀርቡበት ጊዜ እንደሚደርስ ወይም ደግሞ ጊዜያቸው እንደሚመጣ አምናለሁኝና ትወናው ላይ ደግሞ እንግዲህ በደንብ የምንፈራክ ብዙ ጊዜ በሚያስፈራ ገጸ ባህሪ ነው ማቀህና አሁን እንደዚህ ዛሬ ሳገኘህ ደግሞ ፍጹም ተቃራኒ ማለት ይቻላል። በደንብ ተጫዋች ተግባቢ ያ ገጸ ባህሪ የምር የእውነት ገጸ ባህሪ እንደሆነ ያሳመንክበት ነው። እዛ ላይም ደግሞ በጣም በቃ የምር ገጸ ባህሪውን ተላብሰህ ቁጡ መሆንህን ወይም ደግሞ ስትቆጣ የምር ፈርተን የምናይክ ብዙ ነንና እንዴት ነው ኢየሱስ ወደ ፊልም ትወናው የመግባትህ ነገር እንዴት ተጀመረ? እንዴት ነበረ? ፊልም ማየት ያመጣ ይመስለኛል። እዚህ አዲስ ከተማ የሚባል
ፊልም ቤት አለ መርካቶ ውስጥ የራስ ቲያትር የነሱ አካል ነው እና እዛ ድሮ 50 ሳንቲም 25 ሳንቲም ፊልሞች አንድ ፊልም ምናምን ይታይ ነበር። ዜን ፊልሞቹን አይተን እንተርካለን መልሰን ወተን ፊልሙን ደግሞ ለመረዳት ታሪኩን ለመረዳት ባህሪያቱን ማድነቅ ጥሮቹን ማድነቅ ክፎቹን መጥላት ጀብዱን መውደድ እንደዚህ አይነት ነገር ከዛ የተፈጠረ ነገር ነው ዝም ብሎ በልጅነት መንፈስ። በኋላ ደግሞ ወደ ስነ ጽሁፍ ትምህርት የቲያትር ትምህርት ውስጥ ገቢ ምን ለምን እንደሚደረግ መቼ እንደሚደረግ ሳይንሳዊ በሆነ መንገድ ሰዎች ሲነግሩሽ ሲያስተምሩሽ ትንሽ ከደመነፍሳዊው ነገር ወደ እውቀት ነክ ወደ ሆነው የመሸጋገር እድል ታገኛለሽ። ከዛ ስራዎችን ማየት የራስሽን ኑሮ የራስሽን ታሪክ የራስሽን ሁኔታም በዚህ ነገር ውስጥ የመግለጽ ፍላጎት ምኞት እኔም የሆነ ጊዜ እንዲያድርጌ እንዲሰርቼ ይህንን ታሪክ ገልጬው በልጅነትሽ ታስቢ የነበረው ጀብዱ ሊሆን ይችላል። በኋላ ደግሞ ለምን ምን መቼ ለምን እንደምታረጊ ሲገባሽ ደግሞ እውቀት ቀምስ የሆነ ነገር ሲሰጡሽ ሰዎች ነገሩን መውደድሽን አለመውደድሽን ለሱ መሰጠትሽን አለመሰጠትሽን ቼክ ማድረግ ትጀምሪያለሽ። ጊዜ የምትፈጅበት ምንም ነገር ከሱ በላይ እንደሌለ ስታቂ ሲገባሽ እንግዲህ ራስሽን ሰጫዋለሽ እና እንትኑ ኢቮሉሽን የመጣው ከዚህ ከሲኒማ ቤቶቹ 50 ሳንቲም እና 25 ሳንቲም ፊልም ከማየት ከዛ በኋላ ደግሞ ትረካ ማዳመጥ መጽሐፎችን ማንበብ ወደዛ ራዲካል መሆን ማለት ነው። ወደዚህ ወደ ስነ ጽሁፍ ነክ ነገሮች የራስን ህይወት ከምሰማያቸው ባህሪያት ታሪኮች ሁኔታዎች ጋር አብሮ ማመሳሰል ማገናኘት ራስን በዛ መንገድ የመግለጽ ፍላጎት እንደዚህ ያለው ነገር ከዛ በኋላ የተጀመረበት አጋጣሚ ይሄኛው አሁን ያንተ ፍላጎት የነበረው ነገርን ያነሳህልኝና ጀመርክበት ወደ ኢንዱስትሪው በደንብ ጥልቅ ሆኖ የገባህበት አጋጣሚስ እንዴት ነበር? ኢንዱስትሪ የሚለው ነገር ትንሽ በደንብ ሰፋ ያለ ሀሳብ ይይዛል ብዬ አላስብም። ገና ኢንዱስትሪ ለመባል ገና ነው። የጎጆ ኢንዱስትሪ በሚባለው ደረጃ ሊሆን ይችላል እንጂ የፊልም ኢንዱስትሪ ገና ነው አለን ብዬ አላምንም። ባለው እንቅስቃሴ ባለው ሁኔታ ውስጥ ትሳተፊያለሽ። የተለየ ነገር የለም። ጊዜሽን ጉልበትሽን ልብሽን ትሰጪዋለሽ። አንድ ነገር ስቀርብ ይወት ይቀርብሻል። የተለየ ነገር የለም። የገባሁበት አጋጣሚ በቃ ከዲላ መጣሁ። እዚህ ጽሁፎች ይዤ እመላለስ ነበረ። የሬዲዮን ድራማ፣ የቴሌቪዥን አጫጭር ጽሁፎች፣ የቲያትር ጽሁፍ ፊልም የሚሰሩ ልጆች ቲያትር ቤት አካባቢ አይጠፉም ምናምን ሲያዩሽ ትሰራለህ እንዲያው ይህንን ባህሪ እስቲ እንዲህ ነው አናላይዝ አድርገው። እሺ መጀመሪያ ጊዜ ካምፓስ የሚለው ፊልም ላይ ተሳተፍኩ ከነ ሱር ቦጋለ ጋር። ይርጋሽዋ ተሾመ የሚባል የኢትዮ ፊልም አዋርድ አዘጋጅ እሱ ነው ፊልም ጽፎ ያዘጋጀው ነው ከነ ቤቢ ሳምሶን ከመሳሰሉት ልጆች ጋር እዛ ላይ ለመጀመሪያ ጊዜ። ከዛ በፊት ግን 120 ላይ ያችን የራሴ ነው። እንደዛ ነው። እንዴት ነበረ ታዲያ የዛን ጊዜ? አሁን እንደ ጀማሪ የዛን የመጀመሪያው ነበር ስላልከኝ እንደ ጀማሪ ሆነ የፊልም ኢንዱስትሪ አትበይ ብለኸኛል። የፊልም ስራውን ተቀላቅለህ እዛ ላይ መሳተፍ ስትጀምር የነበረው ነገር ምን ይመስል ነበር? ከልምድ አንጻር እንዲሁም ደግሞ ከተለያዩ ታዋቂ ከምትላቸው ሰዎች ጋር መገናኘት ምን አይነት ስሜት ነበረው?
ያው ለማንኛውም ጀማሪ ደስ ነው የሚልሽ ለመማር ለማወቅ በዚህ ሙያ ዙሪያ ያሉ ሰዎችን ይበልጥ ጓደኛ ለመሆን ትጥሪያለሽ። ወደ ህልምሽ እየቀረብሽ እንደሆነ ይሰማሻል። ከምንም ነገር በላይ በምትወጂው ሙያ ዙሪያ በህልምሽ ዙሪያ ያሉ ሰዎችን አግኝተሽ የነሱ ቅንነት፣ የነሱ በጎነት፣ የነሱ አጋዥነት ሲኖር ይበልጥ ተስፋሽ ይለመልማል። ምንም ሌላ ነገር አይደለም። እሱ ነገር ይበልጥ ደስ ይል ነበር። በተለይ ደግሞ አሁን ይሄ ህልም ያልከኝ ነገር ላይ የምትፈልገው ነገር ላይ በተለይ ደግሞ የምትወደው ነገር ላይ ይሄ ሰጥቼበታለሁ ብለህ የምታምነው ነገር ላይ ተሳክቶ እሱን እየሰራኸው እንደሆነ ወይ ደግሞ እዛ ነገር ላይ መገኘትህ ማረጋገጥ በራሱ ሌላ ለወደፊት ወይም ደግሞ ገና ወደፊት እንድትሄድ የሚያደርግህም ነገር ነው ብዬ አምናለሁኝ። እና ትልቁም ችግር አሁን ላይ እንዴት ነው አብዛኛው ሰው የሚወደውን ነገር አለመስራቱም ነው ትንሽ ወደኋላ የሚያስቀረው ነው። የምትወደው ነገር ላይ ሲሆን ግን ጥረት አለ፣ ትጋት አለ፣ ዋጋ መክፈል አለ። ለዛ ነገር በደንብ ትሰጣለህና ያን ነገር ደግሞ ዋጋ እስከከፈልክለት ድረስ ዋጋ የከፈልክበት ነገር መልሶ ይከፍልሃል። እንደዛ ብዬም አምናለሁኝ። ያው መቼም ጥሩ ነው ከተቻለ ህልምሽን፣ ፍቅርሽን፣ ውዴታሽን መኖር ብቻ ጥሩ ነው። ግን የሰው ልጅ ደግሞ መልታይ ማለት ጭንቅላቱ የተሰጠው ነገር ብዙ ነው፣ ሰፊ ነው፣ ትልቅ ነው፣ ብዙ ነገር መሆን ይችላል። በሆነ ጊዜ ላይ ከአንቺ የህይወት ልምድ ከመጣሽበት ታሪክ ከምታውቂው ነገር ተነስተሽ የሆነ ቦታ ላይ ወድቀሽ የሆነ ነገር ትወጃለሽ። ከዛ ለዛ ነገር ራስሽን ስታለማመጂ በዛ ነገር ይበልጥ ጥሩ መሆንሽ ለአንቺ ሊሰማሽ ይችላል። ይህንን ሰዎችም ሊመሰክሩልሽ ይችሉ ይሆናል። ያኔ ደስ ሊልሽ ይችል ይሆናል። እየወደድሽው ስለኖርሽ እያደረግሽው ስላለሽ ወደ ህልሜ ቀርብ ያለው ስኬታማ ነኝ እንደዚህ ልትይ ትችይ ይሆናል። ግን ባትሆኝስ ኖሮ ህይወት እና ሁኔታ አጋጣሚ እዛ ቦታ ጥሎሽ ቢሆንና ሌላ ቦታስ ኖረሽ ቢሆን ሌላ ሰው ነሽ። የህይወት አጋጣሚ ሂደት ሁኔታ የሰጠሽን ነገር ተቀብለሽ እሱም ብሬስ አድርገሽ ምልሽ ከራስሽ ጋር መስማማት ቢያንስ የውስጥሽን ሰላም መፍጠር ከቻልሽ እኔ ብዙ ሰው ስኬታማ ነው ብዬ አምናለሁ። ዴንዘል ሰክሲድ አድርገሃል ወይ ተብሎ ተጠይቆ ነበር አንድ ጊዜ። ሰክሰስፉል ነኝ ወይ ብለህ ታስባለህ ወይ? ምንድነው ሰክሰስፉልነስ? ምንድነው ሰክሲድ? ሰላም፣ ውስጣዊ ሰላም ነው ለኔ። እኔ ውስጤ ሰላም ከሆነ አም ሰክሰስፉል ብሎ የመለሳትን ነገር አድምጫለሁኝና ውጫዊው ነገር ሁለተኛ ነገር ነው። አንቺ ከአንቺ ጋር ሰላም ነሽ ወይ? ምናልባት ደግሞ ውጪ አካባቢሽ ካለው ሰው ጋር እንደዚሁ እና እሱ ነው ለህልምሽን መነሻ መድረሻ ከራስ ጋር ሰላም መሆን። ብዙ ጊዜ ደግሞ ይሄንን ነው መጀመሪያ እንጂ በስኪል በምትፈልጊው ቁሳዊ ጉዳይ ልታረጊ በምትፈልጊው ነገር ሰው ብዙ ነው፣ ሰፊ ነው። የሆነ ቦታ ቀጣ ስትዩ የሆነ ነገር ማድረግ ከቻለ መከራና ችግር አስደንግጦት ከዛ መከራ የሚወጣበት ኢነርጂ ማውጣት የሚችል ከሆነ የሆነ ቦታ የሆነ ነገር ቸግሮት አስቦ የሆነ ነገር መፍጠር ከቻለ ማምጣት ከቻለ የሆነ ሰውዬ መኪናው በረሃ ውስጥ ሲጓዝ ተበላሽቶበት 2 ጎማውንና 3 ጎማውን ነቅሎ ሞተሩን ብሎ አንዱን ጎማ ጥሎ ወደ ሞተር ሳይክልነት ለውጦት ያንን በረሃ አቋርጦ መሄድ የሚያስችል አቅም ሰውየው ኖሮት ካየ ሌላ ነገር ሰርቶ ካየ ሰው ብዙ ነገር አለው ማለት ነው። ብዙ የተሰጠው ነገር አለ። ማድረግ የሚችላቸው ነገሮች አሉ በየሰርኩሉ በየወደቀበት ቦታ ላይ። በትክክል ትልቁ ችግርም እኮ አለማወቅ ነው። ይሄኛው ነገር ማድረግ አለመቻልህን አለማወቅና የሆነ ቦታ ላይ ሲወድቅ ወድቆ የመቅረት ተስፋ የመቁረጥ ነገር በጣም አለ እና
ኤክስተርናላይዝ ማድረግም ትንሽ ይጎዳል። ምልሽ ሰዎች ሆን ብለው ሊጎዱሽ ይችላሉ አስበው አቅደው። ምክንያቱም ታማሚም ሰው ይኖራል እንዳልኩሽ፣ ሳይኮ የሆነ ሰው ይኖራል። አንቺን ጎርቶ የሚረካ ሰው አለ፣ ራሱን የሚል ሰው አለ፣ ህመሙን የሚያስታግስ ሰው አለ። ግን ኤክስተርናላይዝ ካረግሽው አንቺ ከተቀበልሽው ያንን ነገር እና በሱ ካሳብሽ ፌላሪቲው ከዛ ሊጀምር ይችላል። ብዙ የሚጎዱሽ ነገሮች ይኖራሉ። የሆነ አስተዳደር ላይ መች ይችላል፣ የሆነ ቢሮክራሲ ላይ መች ይችላል፣ የሆነ የፖለቲካ አስተሳሰብ ላይ መች ይችላል፣ የሆነ ኢኮኖሚ ፖሊሲ ላይ መች ይችላል። የሆነ ስራ ልትሰሪ ስትፈልጊ ቢሮክራሲው ትልልሽ ህልምሽን ተስፋሽን እንዲያደርጋለሁ ብለሽ ያሰብሽውን ነገር እና ኤክስተርናላይዝ የምታደርግባቸው ምክንያቶች 1000 ናቸው፣ ብዙ ናቸው። እነሱን ሁሉ ተሸክመሻቸው እነሱ አንዱ ይበቃል ያንቺን ሰላም ለማጥፋት። ኤክስተርናሉን ትተሽ ከራስሽ ጋር ሰላም ሆነሽ ብዙ ነገር ማድረግ እችላለሁ ብለሽ ፍሌክሲብል መሆን፣ እሱንም ማድረግ ጥሩ ነው። የሚያልተሳካም የማልፈልገውን ነገር ነው የምሰራው፣ ለዚህ ነው ደስተኛ ያልሆንኩት ምናምን ብሎ ራስንም ማለት አያስፈልግም። ብዙ ጠንካራ አባቶች ያውቃሉ ልጆቻቸውን ለሚገርም እድል፣ ስራ፣ እውቀት፣ ብቃት ያበቁ ማታ እዛ ዘበኝነት እየሰሩ ቀን እዚህ እንትን እያሉ ልጆቻቸውን አስተምረው ኦኬ ወታደር ነበሩ። ከወታደርነት ወጥቶ ደግሞ የሆነ ቦታ ዘበኝነት፣ የሆነ ቦታ ሌላ ስራ። ወጣቶች አሉ ዩኒቨርሲቲ እየተማሩ ካፌ እየሰራ እዛ ቤተሰብ የሚረዳት እናት፣ የሚረዳው አባት ያለው ልጅ ያላት ማታ ሄዳ ቡና ቤት ሰርታ ለልጇና ለእናቷ የሆነ ነገር አድርጋ ምናምን መጣ ሴት። ብዙ ብዙ ጠንካራ ሰዎች አሉ፣ ታማሚ ልጅ ቤት ያላቸው የቀን ምግብ ፍለጋ ብዙ ነገር የሚያደርጉ የሚታገሉ ክሬቲቭ የሆኑ ወጣቶች አሉ፣ ፈጣን የሆኑ ወጣቶች አሉ፣ ብዙ ነገር ውስጥ የሚገቡ ኤምኤ ይዘው ቢኤ ይዘው ስራ ሳይንቁ ብዙ ነገር ውስጥ የሚገቡ ጠንካራ ወጣቶች አሉ። እና ከዜሮ ነገር ተነስተው ሳምቲንግ የፈጠሩ ሰዎች አሉ። እነሱ በቃ ከራሳቸው ጋር ስምምነት ፈጥረው የውጭውን ነገር ታግለው አሸንፈው ሰርቫይቭ የሚያደርጉ ብዙ ምሳሌ የሚሆኑ ሰዎች አሉ። እና ህልሜን ኖሬያለሁ አሳክቼዋለሁ ብለሽ ያን ያህልም እኔ የተለየው ነኝ ምናምን ብለሽ የምትመጻደቂበት ዓለም አይደለም፣ ሁኔታም አይደለም። ራስሽ እንደድለኛ ሌላው እንደድለ ቢስ የምትቆጥሪበትም ዓለም አይደለም። ሁሉም ሰው የሚችለው ነገር አለ። የሚችለውን ነገር አክሰሱን ካገኘ ይጠቀምበታል። አክሰሱን ስላላገኘ ደግሞ ይበልጥ መጥፋትና መጨለም የለበትም። ብዙ ችሎታዎች ስላሉት የሰው ልጅ ብዙ አቅሞች ስላሉት እንደተባባል ነው ማለት ነው። እና እኔ አርቲስት ማለት ይከብደኛል። ተዋናይ ባልሆንስ፣ ለመጻፍ የምፈልግ ባልሆንስ፣ የሳይንስ ሰው ልሆን እንደሚችል አስብ ነበር የሆነ ጊዜ ላይ። ለምሳሌ የስፖርተኝነት ዝንባሌ ነበር፣ ለምሳሌ ኳስ የመጫወት ዝንባሌ ነበር፣ የሙዚቃ ዝንባሌ ነበር። የምትሰጪው ጊዜ፣ ሁኔታና ቦታ፣ ያገኘሽው ማቴሪያል ይወስነዋል ሆነ ነገር ለመሆን ማለት ነው። ልክ ነህ። አሁን አረዘምኩት። በትክክል በመሀል አሁን ስትል አስተዋልኩኝ መሰለህ፣ ይሄ በተለይ አሁን ተዋናይ ባልሆን ኑሮ ስፖርተኛ ወይ ሙዚቀኛ ብቻ ሳምቲንግ የሆነ ሆን ነበር አልከኝና፣ ግን የሆነ ቦታ ላይ ደግሞ ለሙዚቃ አስተዋረ ሰምቻለሁኝና ለሙዚቃ ልዩ ፍቅር ወይም ደግሞ ሙዚቀኛ መሆን የሚለውን ሀሳብ እሱ ነገር ላይ እንዴት አልገፋህበትም? አንዳልኩሽ ነው በሆነ ነገር ለመግፋት በእጅሽ ያለው ማቴሪያል፣ በዙሪያሽ ያለው ነገር እሱ ወሳኝነት አለ። እኔ ቅርቤ የነበረው ማቴሪያል እስክሪፕቶ፣ መጽሐፍ ነበር።
ሁሉም ሰው በየቤቱ ያንጎራጉራል። ታውቂያለሽ? ምን ይባላል? ሁሉም ሰው ዘፋኝ ነው እኮ በየቤቱ ይባላል። ግን የሁሉም ሰው ዘፋኝ ላይሆን ይችላል። የሁሉም ሰው ዘፋኝ የሆኑት ምርጦቹ ደግሞ በጊዜያቸው በነበሩበት የታሪክ አጋጣሚ ለዛ ሁኔታ የሚመቻቸው ማቴሪያል ስፔስ ዙሪያ አካባቢ ነበሩ። በትግልም ቢሆን በስቃይ በመከራውም ቢሆን በትንሹ እነዛ ሁኔታዎች እነዛ ግብአቶች ያሉባቸው አካባቢዎች ነበሩ። ለራስሽ ከመጮህ ውጭ ጩኸትሽን ጋይድ የሚያደርግልሽ መምህር፣ አካባቢ ሁኔታ፣ ቡድን፣ የሚያደፋፍር፣ የሚያነቃቃ፣ የሚገፋ ሁኔታ ዙሪያ እዛ አካባቢ አልነበርኩኝም። በዛ ላይ ደግሞ ለእንደዚህ አይነቱ ነገር አስተዳደግሽን ወሳኝነት አለ። እኔ በጣም ይሄ ሶሻል አታችመንት የሚባለው ነገር ላይ ትንሽ ቁጥብ ስለነበርኩ ከእናቱ ጋር ያደገ ልጅ ባይሽ ደፋር አልነበርኩኝም። ደፋር አልነበርኩ ማለት ሰዎች ፊት ክራውድ ፎቢክ ነኝ። ደፍሬ ፊት ለፊት ቆሜ ሀሳቤን በደንብ ፍላጎቴን ራሴን መግለጽ ማድረግ መሆን ችግር ነበረብኝ በልጅነት። አሁንም እሱ ነገር በደንብ አለቀቀኝም፣ ግን እየታገልኩት ነው። ሙዚቃ ደግሞ ይሄን ነገር አይወድም፣ ይበልጥ አይወድም። እንኳን የሚያስተምርሽ፣ እንኳን የሚያበረታታሽ፣ እንኳን የሙዚቃ መሳሪያ በሌለበት ቀርቶ ባለበት አካባቢ ውስጥ እንኳን ማፈር የሚባል ነገር፣ ቁጥም ሆን የሚባለው ነገር አውለቀሽ መጣል አለብሽ። ድፍረት ያስፈልግሻል። ድፍረቱ ከሌለ ችሎታው አንቺ ጋርም እያለ ተቀብሎ ሊቀር ይችላል ማለት ነው። ችሎታ ይኖረኝ አይኖረኝ አላውቅም። አሁን ዜማና ግጥም እንደሚመጣልኝ አውቃለሁ። ሀሳብ ይበልጥ ግጥም እንኳን እፈራለሁ። ሀሳብና ዜማ እንደሚመጣልኝ አውቃለሁ። ሜቢ አላውቅም። የሆነ ጊዜ ሲመች ማለት ሁኔታዎች ሳስተካከል እኔም ባልሆን ለሚችሉት ሰዎች እስኪ ይሄ ነገር ያስኬዳል ወይ ብዬ የምጠይቅበት ምክር የምጠይቅበት ጊዜ ይኖራል ብዬ አስባለሁ። እንጠብቃለን። ድምፅህም ደግሞ እኮ ለዚህ የተሰጠ ስለሆነ ነው። እንደውም ሙዚቃ የሚለውን ነገር ስሰማ ለሀገረሰብ ካንትሪ ሳይድ የሚሉት እስኪ እንደውም ትንሽ አልጎራጉርልኝ። ድምፅ ቀላል መስሎሻል? አንቺ እንዴት እንደሚያወጡት፣ እንዴት እንደሚሰሩት፣ እንዴት እንደሚለፉና እንዴት ድምፅ የማውጣት ብቃት ላይ እንደሚደርሱ ልጆችን ስታያቸው ይገርማል። በጣም ረቂቅ ነው። ግን አንዳንድ የሚሰጥህም ነገር እኮ አለ። በተፈጥሮ ድምፅህ በራሱ እንትን ነው፣ ይሄ መግራቱ ነው ያንተ በደንብ ድርሻ የሚሆነው እንጂ በተፈጥሮ አሁን ያለህን ድምፅ እንትን አድርገህ ብዙ እሱ ላይ መስራት ከሰራህበት በተለይ ወደ ሙዚቃው ቶሎ ውጤታማ የመሆን ነገር ይኖራል ብዬ አስባለሁኝ። እንግዲህ ሁኔታዎችን ጊዜ ሁሉን ያሳየናል። ለወደፊቱ እንግዲህ በዛኛው በሙዚቃው መድረክ ደግሞ በደንብ ስራዎችን ምናልባት ግጥምና ዜማዎችን ሰተክ እንገናኝ ይሆናል። መቼም ህልም ምኞት አይከለከልም። በትክክል ያው እንዳልከው እኮ ቅድም ጊዜና ሁኔታ ሲፈቅድ የምትገኝበትን ቦታ አታውቀውም። በተለይ ደግሞ ይሄ ኪነ ጥበብ ዘርፉ አንዱ ከአንዱ ጋር ተደጋጋፊ ስለሆነ መነጣጠል ይቻላል ብዬ አላስብም። የድምፅህን ነገር ግን ካነሳው አይቀር አሁን በደንብ ቃና ላይ እየሰራህበት ነው። ድምፅህ እንዴት ነው? በራሱ ለየት ያለ አንዳንድ ድምፆች አሉ ገና ስትሰማ የምታውቃቸውና ያንተም ድምፅ እንደዛ ነው ብዬ አስባለሁኝ። ለትረካ በተለይ ደግሞ እንደዚህ እንዴት ነው ቆፍጠን ነው የሚባለው ወይም ቆጣ ያለ አይነት ድምፅ ነው እና ይሄ ወደ ትረካው ነገር በደንብ እየሰራህበት ያለህ ይመስለኛል። እና እሱስ እንዴት ነው? እንዴት ነው ማለት እንዴት ነው ማለት አጀማመሩ እንዴት ነው? ስራውስ እንዴት በደንብ እየሄደ ነው ወይ? እንዴት ጀመርከው? ያው ቅድም ነግሬሽ የለ ድሮ ትረካዎችን ማዳመጥ
እና ደጀኔ ጥላሁን እኔ በጣም አድናቂ ነኝ፣ ደስ ይለኛል እና የእሱን ለማስመሰል ሞክር ነበር። ምንዱባንን የመሳሰሉትን ሲተርክ ቲያትር ላይ ደግሞ መጀመሪያ የምትማሪው ነገር የአንድ ተዋናይ ሀብቱ ድምፁ ነው የሚል ነው። የመጀመሪያው ላይ ኤክሰርሳይዝ ማድረግ አለባችሁ። አንድ ተዋናይ ድምፁ ካልተሰማ ዋጋ የለው። የአንድ ተዋናይ ትልቁ ነገር መጀመሪያ ዲሲፕሊን ነው፣ ከዛ ድምፁ ነው ምናምን ነው የሚልሽ። ገና ብለሽ ጀምሪ በየክበባቱ እና በቻልሽው መጠን ኤክሰርሳይዝ ታደርጊያለሽ። ግን አንዳንድ ጊዜ ኤክሰርሳይሶቹ እነዚህ በሳይንስ የተቀመጡትን ስቴፖች ካልተከተሉ ዲስቶርት ሊሆን ይችላል፣ የባሰ ሊበላሽ ይችላል፣ የባሰ ያልሆነ ነገር ውስጥ ሊገባ ይችላል እና በልጅነት ዝም ብለን እንጮህ ነበር። አሁን ግን ዝም ብሎ መጮህ የለም። ሳይንሱን ተከትሎ ስቴፑን ተከትሎ ይሰራል። እንደዛ ከቅርብ ጊዜ ወዲህ እንደዛ ማድረግ ጀምሬያለሁ። ትንሽ ለውጥ አምጥቻለሁ። ለውጥ ማምጣት ጀምሬያለሁ እና ይገራል፣ እንዳልሽው ይገራል። ለምንም ነገር ትገሪዋለሽ ሳይንሱን የምትከተዩ ከሆነና ኮንሲስተንሲ ካለሽ፣ ዲሲፕሊኑን የምታከብሪ ከሆነ ማለት ነው። ብዙዎቻችን ችግር እሱ ነው። ደስ ይላል፣ ደስ ይላል በጣም በድምፅ መተወን በጣም የሚችሉ ትላልቅ ተዋናዮች አሉና ይገርምሻል። በቃ በአይንሽ የምታያቸው ነው የሚመስሉት። በአይንሽ ድምፃቸውን ሰምተሽ የሆነውን ነገር በድምፃቸው ይነግሩሻል። እና እኔ ቀናለሁ በቃ በነሱ ብቃትና ችሎታ። እሱ ዝም ብሎ አልመጣም። በብዙ ልፋት፣ በብዙ ድካም፣ በብዙ ጥረት እና ራስን በማስተማር ከሌላውም ትምህርት በመውሰድ ነው እና እየሞከርኩ ነው። ድምፅ ላይ ደግሞ እንዳልከው እንትን ብቻ አይደለም ይሄ ድምፅ መቅዳት ወይ ደግሞ ድምፅህን ማሰማት ብቻ ሳይሆን አክቲንግም አለበት። በተለይ ደግሞ ያኛው ሁለቱንም ላይ መሰጠት አለብህ። ያው ለዛ ደግሞ ትክክለኛው ሰው ትመስለኛለህ። ያው የድምፁ ላይም በደንብ አለ፣ ትወና ላይም በደንብ እያየነ ስለሆነ ሁለቱን ማቀናጀት ነው እና ለሱ ደግሞ በደንብ ያው እየሰራህበት ስለሆነ ሁለቱም ላይ ስላለክ ይሄኛው ጥሩ ቦታ ይመስለኛል እንደኔ። ስለ ትወናው አሁን በደንብ እናውራና በተለይ ደግሞ በቅርቡ ከሌሊቱ 6 ሰዓት በጣም አነጋጋሪ ነበርና የመጣበትም ፊውቸር በደንብ የተለየ ነበርና ያው ጸሐፊም ስለሆንክ በደንብ ስለሱ እናወራለንና ይሄ ከቴክኒኩ አንፃር ከነበረው ስቶሪ ቢውልድ ከተደረገበት አንፃር ያለው ነገር በራሱ ትንሽ ፊልሙን ያንቀሳቀሰ ወይም ደግሞ ብዙ ሰዎች እንዲያዩት አትራክት ያደረገ ፊልም ነው። ያው እኔም ሳየው ወድጄዋለሁኝና በደንብ እንትን ብሏል። ይሄ እንዴት ነው መጥቷል ብዬ አስባለሁኝ የታሰበው ነገር እና ይህ በተለይ ደግሞ ከታሪኩ አሁን ብዙ ዘውጎች አሉ አይደለ? የተለመዱ ታሪኮች ከሱ ለየት ማለቱ ይመስለኛል የራሱን ነገር ይዞ የመጣውና እንደዚህ ደግሞ ለየት ያሉ ስራዎች ላይ መሳተፍ በራሱ የራስን አሻራ ማሳረፍ ስለሆነ ደስ ይላል። አንዳንዴ ከተለመደው ነገር ወጥተህ አዲስ ስራ ይዘህ ስትመጣ ብዙ ጊዜ ሊሳካም ላይሳካም ይችላል፣ አዲስ ነገር ስለሆነ ማለት ነው። ይሄኛው ግን የተሳካለት ስራ ነው ማለት ይቻላል። አዎ፣ ስለሱ ከአንተ አንደበት ልስማ። ከሌሊቱ 6 ሰዓት ከሌሊቱ ደራሲና አዘጋጅ በኃይሉ እንግዳ ይባላል። እኔም የሆኑ ተዋናዮችን ሞክረው ከዛ አልተሳካላቸው መሰለኝ። በዛ አጋጣሚ ነው ያገኙና ያኔ ምንም ስራ ለመስራት ብዙ ሞቲቬሽንም አልነበረኝም እና ስክሪፕቱን መጀመሪያ ትንሽ አንገራግሬ ነበር። ስክሪፕቱን ተቀበልኳቸው፣ አነበብኩት። ወጣ ያለ ነገር ነበረው። እየተሰራ ያለው ዘውግ አብዛኛው ኮሜዲ ነው፣ የፍቅር ታሪኮች የመሳሰሉት ናቸው። ይሄኛው ወጣ ያለ ነበር። ታሪኩም የአንድ ሌሊት ታሪክ ነው። ሲኖቹ በጠቅላላ ጨለማ ናቸው፣ 95% በላይ
ታሪኩ ከለመድ ነው ቤተሰቦቻችን የሚነግሩን በተረት ወይም እንደ ተአምር የምንቆጥራቸው ከመንፈሳዊ አስተሳሰብ ከእምነት ሃይማኖት የተያያዙ የሚመስሉ ታሪኮች ናቸው። ታሪክ ነው እና እኔ እንደውም ስጋት ነበረኝ በዚህ ጊዜ ውስጥ በዚህ ሁኔታ ውስጥ እንደዚህ አይነት ወጣ ያለ ሆረር ታሪክ እንዴት ነው የልጅ ደፍሮ የተነሳው የሚል እንትን ነበረኝና እጅግ ጎበዝ ነው፣ ደፋር ነው በጣም እርግጠኛ ነው እሱ እንደሚሳካ። እኔ ደግሞ ከሰራውም ቆይቼ ነበረ። አንደኛ ለየት ያለም ነገር ነበር የገጠመኝ። ሁለተኛ እነሱም አንድ ሁለቴ ምናምን ትንሽ እንትን አሉ። ገባሁበት፣ ተሰራ። ውጤቱ ጥሩ ነበረ፣ ቆንጆ ነበረ። በጊዜው ትንሽ ከአንድ አይነት ቀለሞች ከአንድ አይነት ታሪኮች ከተመሳሳይ ታሪኮች ትንሽ ወጣ ያለ ስለነበረ የፊልም ተመልካቹን ትንሽ አድርጎታል እና ጥሩ ነበረ። ሳዩ ይበልጥ በጣም ከጠበቅኩት በላይ ሆኖ ነው ያገኙት። እነሱ ግን ያውቁት ነበር ልጆቹ ወይስ አውትፑቱ እንዴት እንደሚሆን መጀመሪያ ስለው ጨርሰዋል እና ቆንጆ ነበረ። በጣም ቆንጆ ስራ ነው። ብዙ ጊዜ በምንድን ነው የምትመርጠው እንደዚህ ገጸ ባህሪያቶችን? አሁን ለምሳሌ የተለያዩ ስራዎች ይመጣሉ እንግዲህ ወደ አንተ የተለያዩ ብዙ ፊልሞች ይመጣሉ እና እነሱን እንዴት ነው የምትመርጠው? ከገጸ ባህሪያት አንጻር ማለት ነው ተቀብሎ ከመስራት እነዛን ነገሮች በምን መስፈርት ነው የምትለያቸው? ወይም ደግሞ ይህን ስራ ሰራዋለሁ ይህን ስራ አልሰራውም የሚለውን ነገር የምትለየው በምን መስፈርት ነው? በገጸ ባህሪያት ነው ወይስ በታሪኩ ነው? አሁን አጠቃላይ በያዘው ሀሳብና መልእክቱ ነው እንጂ ለእኔ በሚይዘው የገጸ ባህሪ ድርሻ ወይም አይነት ላይ ብዙ ኮንሰርን አይኖረኝም። እንደ ተዋናይ ሆኜ መስራት አለብኝ ብዬ አስባለሁ። ፍሌክሲብል መሆን አለብኝ ለተሰጠኝ ባህሪ። በቲያትር ቋንቋ የካራክተሮች የገጸ ባህሪ ትንሽ የለውም የባህሪ እንጂ የባለሙያ እንጂ ይባላል። ካራክተር ትንሽ የለውም የአክተር እንጂ ይባላል። ትንሹ ነገር ነው ትልቁን ስዕል የሚፈጥረው እና ትልቁን ውጤት የሚያመጣው። ያቺ ትንሽ ነገር ከሌለች፣ ትንሽ የምንላት ነገር ከሌለች ሙሉ ስዕል አይኖርም። ሰው በፊልም ስራ ውስጥም በቲያትር ስራ ውስጥም በየትኛውም የስነ ጽሁፍ ስራ ውስጥ ትንሽ የሚባል ነገር የለም። ምናልባት በየትኛውም ሙያ ውስጥ ምክንያቱም ማጂኩ ዲቴይል ውስጥ ነው ያለው አይደል የሚባለው ከነባባሉ እያንዳንዱ አጠቃቀም ነገር ውስጥ ነው ያለው። ሲበላሽም ደንቀፍ ሲልም የምታዩ ዲቴይሉ ሲሸረፍ ነው። ከዚህ እምነት አኳያ በትወና ውስጥ በትወና ላይ እንትን አለ ነው አጠቃላይ ታሪኩ ላይ መልእክቱ ላይ በአግባቡ ተቀምጠዋል፣ ተሰርቷል ወይ፣ መልካም ነው ወይ፣ ጥሩ ተደርጎ መተርጎም የሚችል ባለሙያ ነው ወይ የያዘው፣ ይሄ ነው። ምክንያቱም አንዳንድ ጥሩ ታሪክ ጥሩ ተደርጎ ባለመሰራቱ ምክንያት ልፋት ብቻ ሆኖ ይቀራል። ልክ ነህ። እንዲህ አሁን ለየት ያለ ወይም ደግሞ ብቻ እንዴት ነው ጥሩ አጋጣሚ አይደለም የምትለው ነገር አጋጥሞ ያውቃል? በትወና ላይ ጥሩ አጋጣሚ መጥፎ ከማለት ይሻላል ብዬ ነው። ጥሩ ያልሆነ ይገጥማል። ትቀበያለሽ፣ በጊዜው ዲስአፖይንት ሊያደርግ ይችላል። የፕሮሰሱ አካል ነው። ወደ ተሻለው ነገር እያንዳንዱ ነገር መማሪያ ነው የሚሆነው። በጊዜው እንደ መማሪያ ሳይሆን እንደ ሌላ ነገር ልታየው ትችይ ይሆናል። ጊዜውን ማለፍ ከቻልሽ ግን እንቅፋቱም አስቸጋሪ ነገሩም ራሱ መማሪያ ነው። ብዙ ሳይንሳዊ ውጤቶች ከእንቅፋት ነው የሚወለዱት አይደል? አሪፍ ነገሮች። በኪነ ጥበቡም እንቅፋት በራሱ የኪነ ጥበቡ ማያ አንድ መንገድ ነው። አንዱ እንትን ነው። አንዱ እየታገልሽው ያለው ነገር ፊት ለፊት አካል
ግዝፍ ነስቶ ፊት ለፊትሽ ይቆማል። አንቺ በጽሁፍሽ በፊልምሽ በስራሽ ውስጥ የገለጽሽው ነገር ግዝፍ ነስቶ አጠገብሽ ሊቆም ይችላል። so you have to accept and መቀጠል ነው ያለብሽ። እንደዚህ አይነት ሁኔታዎች ሲኖሩ እንዴት ነው ራስህን እንትን ብለክ ያንን ነገር ለመቀበል አድርገህ ራስን አረጋግተህ ወደ ስራዎች የምትቀጥለው? አሁን ለምሳሌ በቀረጻ መሀል ብዙ ነገሮች ይኖራሉ አይደለም? ብዙ ነገር ሊያጋጥም ይችላል። እንደዚህ አይነት ሲሆን አንዳንዴ በጣም ኢሞሽን ይሆናል። ብዙ የመሰበር ነገርም ሊኖር ይችላል። እንደዚህ አይነት ይሄ ነገር እንዴት አልሆነልኝም፣ እንዴት አልተሳካልኝም የሚል ነገር ይኖራልና ትልቁ ነገር ደግሞ ችግሩ ሳይሆን እንዳልከው ችግሩ ተፈጥሮ የምታልፍበት መንገድ ነውና እንደዚህ አይነት ነገሮችን በምንድን ነው የምታልፋቸው? ምናልባት የተለየ የምንማርበት ነገር ካለ ሞመንቱን ትሆኛለሽ። ሞመንቱ ያቺ ቅጽበቷ ግን ዲስትራክቲቭ ወይም ከመጠን ያለፈ ዳሜጅ የሚያመጣ አይነት ነገር ሲሆን ነው ክፉ ነገር። ሞመንቷን ያቺን ሞመንት በተመጠነ በልኩ ማለፍ ከቻልሽና ያቺን መስመር ከተሻገርሻት ትልቅ መማሪያ ነው የሚሆነው። ራስሽንም ሌሎችንም ታይበታለሽ፣ ወደፊትሽንም ታይበታለሽ። አንዳንድ ጊዜ የማልፍበት አጋጣሚ ምንድን ነው? እንዴት ታልፈዋለህ ያልሽኝ፣ ሳይገባኝ ይቀራል ብዙ ነገር። ይህን ነገር በጣም ነው የምወደው። ብዙ ነገር ሳይገባኝ ምንም ሳትረዳው የስ በጣም ዲስትራክቲቭ የሆነ ነገር ሳይገባኝ ያልፋል። ዜን ከሆነ ጊዜያት በኋላ ያ ነገር የሆነው ያ ነገር የተባለው እንደዚህ የሆነው ለዚህ ነበር እንዴ ብዬ ሳስበውና በወቅቱ ገብቶኝ ቢሆን ኖሮ ምን ሊፈጠር እንደሚችል ሳስበው ተርብ ከባድ ነው። እኔንም ይዞ የሚጠፋ ሌላውን የሚያጠፋ ሊሆን ይችላል። አውቀው ነገሮችን ዲስትራክቲቭ ነገሮችን ማለፍ የመቻል ጥበብ ያላቸውን ሰዎች በጣም አፕሪሺየት ማድረገው፣ በጣም ማደንቃቸው። አጠገባቸው ሁሉ በሆን ደስ ይለኛል ብማርባቸው፣ ወይም የነሱን ዲኤንኤ ቢሰጡኝ ደስ ይለኛል። ብዙ ጊዜ ግን የሚቀርመኝ ሳይገባኝ ቀርቶ እና ሌላ ጥበብ ካልሰጠሽ እንደ ጥበብ ቆጥረሽ ጥሩ እኮ ነው። ለጊዜው በተለይ ባለው ሁኔታ የሚፈጠረውን ነገር አስበው እስኪ ገብቶህ ቢሆን። ወደፊት የሚባል ነገር የለም። እንግዲህ ጥበብ ስለጠየቅሽኝ ከጥበብ ከተቆጠረ ልዩ ጥበብ ነው እንጂ እንግዲህ በደምሽ ውስጥ የተለቀቀ እንደዚህ የምን ያለማወቅ ጥበብ። አይ ነገሮችን ምን ብዬ እንደተረዳሁት ታውቃለህ? ነገሮቹን ይሄ ነገር ነው ብለህ አይደለም በሰዓቱ እንትን የምትለው ነው። የሆነ ሰው ራሱ ለምሳሌ ቅድም እንዳልከው ሆን ብሎ አንተን እየጎዳህ ቢሆን ራሱ እየጎዳኝ ነው ብለህ አይደለም እያሰብክ ያለኸውና ሰርቶ አንቺንም ሴትአፕ ብሎሽ ቅድሚያ ነገሮችን ፖዚቲቭ የማየት ይመስለኛል። ነው እኮ ነገሮችን ሁሉ በመልካም ሰዎችን ሁሉ በመልካም ዙሪያሽን በፍቅር ምናምን ስታይ ማንም መጥፎ ነገር ያስብብኛል ያደርግብኛል ምናምን ለዛውም አስቦ የታቀዱ ሁሉ ሲፈጠር እንዲያደርጋሉ ይመጣል ብለሽ እንዴት ሊመጣልሽ አይችልም። በትክክል አንዳንድ ሰው አይገባም እንዴ እንዲህ ማለት እኮ እንዲህ ነው ሲል እንዴት ነው የሚገባቸው? እንዴት ነው የሚገባቸው? ይደንቀኛል። በቃ ትኩረት ለሆነች እንቅስቃሴ፣ ለሆነች ንግግር፣ ለሆነች እንደ ጸሐፊ እንደ ተዋናይ እኮ እኔ ነኝ መስጠት ያለብኝ። እንደዚህ አይነቱ ትኩረት፣ እንደዚህ አይነቱ ብልጠት እኮ እኔ ነው የሚያስፈልገው። ግን አርት ውስጥ አንድ የሆነ ትልቅ ሰው አለ። የአርት ባለሙያ እንደ ሕፃንም ነው፣ ሕፃንም መሆን አለበት፣ ቢሄቭ ማድረግ አለበት የሚለው ነገር አለ። የሕፃን ሜንታሊቲ ምናምን እሱን ነገር ፈልገሽ ታመጪው እንደምን በትክክል እንዴት ይመጣል?
ግን በሆኑ ሰዎች ተፈጥሮ መሰጠት እውቀት ምናምን ደግሞ ትደነቂያለሽ። ቀድሞ አስቦ ተዘጋጅቶበት ምናምን እያንዳንዱ አጠቃቀም ነገር ትኩረት ሰጥቶ ይሄ ማለት እኮ ይሄ ነው እንዲህ ማድረጉ እኮ እንዲህ ማድረጉ ነው እንዲህ ሊልህ ፈልጎ ነው እንዲያደረጉ እኮ እንዲህ እንድታረግ ነው። ሌላ ካልኩሌሽን ነው። እንኳን አልገባኝ ሌላ ካልኩሌሽን ነው። እንኳን አልገባኝ። ምክንያቱም በጣም ትንሽ ነገር ሆኖ ነው የሚታይሽ። ዝቅ ያለ ነገር፣ በጣም መሬት የወረደ ነገር በወቅቱ እንደዛ ብሎ ለማሰብ እንዴት አጠብቂውም ያንን አካባቢና ሁኔታ አጠብቂውም እንደዚህ ያስባል። እንደዚህ ዝቅ ብሎ ወርዶ ያስባል ምናምን ብለሽ አጠብቂው። ከፍ አድርገሽ ነው የምታየው። ትልቅ አድርገሽ ሰፊ ብሩህ ምናምን አድርገሽ የምትማሪበት የምታውቂበት አድርገሽ ነው የምታስቢው እንጂ እንደዚህ ቁልቁል አታስቢው። መጀመሪያ ይመጣልህ። በኋላ ያ ነገር ለካ ጥበብ ነው። ጥበብ ሆኖ ታገኘዋለሽ። እውቀት ምናምን ሆኖ ታገኘዋለሽ። እኔ እንዴት ነው ይሄ እንደዚህ አይነት ጥበብ እና እውቀት እንዴት ነው የማይገባኝ? እንዴት ነው የማይገባኝ? ራስሽን ላይ ትስቂያለሽ። በሰውም በዛ ባለፈው ነገር በተደረገው በሆኑ በተባለው ነገር ትገረሚያለሽ። መጥፎ ነገር ምንድን ነው? ለነገሮች ያለሽ መልካም አተያይ እና አስተሳሰብ ሽፍት የሚያደርግ ከሆነ ምንድነው በቃ ከቃሉ ደስ አይልም እንጂ ከበሬ ጋር ፊት ለፊት አትገናኝ ነው የሚባለው። ከፈረስ ጋር ሲሆን ደግሞ ከኋላው አትሆን። ምንም ከማይገባው ኢዲየት ጋር ደግሞ በየትኛውም ዙሪያ በየትኛውም ጎኑ ቢሆን በየትኛውም ሳይዱ ቢሆን አትከራከርም፣ አትነጋገርም፣ አርጊውመንት ውስጥ አትግባል። ምክንያቱም ድረግ ዳውን ያደርጋል። ወደ ራሱ ነው የሚያወርድህን፣ ወደ ራሱ ጎትቶ ያወርድሻል። እና እንደዚህ አይነት ሜንታሊቲ ውስጥ ከገባሽ ስለ ነገሮች ያሉሽ መልካም አመለካከቶችና አስተሳሰቦች ይለወጡና አንቺን ራሱ ይበክልሻል። ደምሽን የሚበክል ህመም ውስጥ ነው የምትገቢ። አንዱ መጥፎ ሳይድ እሱ ነው። አንዳንድ ጊዜ በቃ ነገሮችን መጥፎ ነገሮችን በጊዜ ያለመረዳት ጥበብ ነው እንዴ ምናምን ትያለሽ። በፖለቲክሱ በኢኮኖሚክሱ ምናምን ጥበብ ላይሆን ይችላል፣ ድድብና ሊሆን ይችላል። ለኪነ ጥበቡ ዓለም ግን የሚያስፈልግ ይመስለኛል። ለእኔ ጠቅሞኛል። ይገርምሽ። ሶሪ እንግዲህ ከጠቀመክባ እንዴት እና እንዲህ ነው እንግዲህ ባለሙያ ፎርካስት ማድረግ መቻል አለበት አይደል? በስነ ጽሁፍ ኪነ ጥበብ ፎርካስት ማድረግ አለበት። እንኳን ፖለቲክስ፣ ኢኮኖሚክስ፣ ሳይንስ ምናምን ቀርቶ እንትን ማሳነስ አይደለም። ሳይንስ ይበልጥ ፎርካስት ያደርጋል። ፖለቲክስም እንዲሁ ኢኮኖሚ ፖለቲክስ አንድ እንትን ስለሆነ ኪነ ጥበብም ስነ ጽሁፍ፣ ቲያትር፣ ፊልም፣ ቲያቸው የጥበብ ዘርፎች ሁሉ ፎርካስት ያደርጋሉ። ፎርካስት የሚያደርግ ባለሙያው ነው። ኢማጂኔሽን የሚባለው ነገር ወደኋላ ወደፊትም መሄድ አለበት። በግል ህይወትሽ ግን በቃ እንደዚህ አይነት ነገር በጣም ማትገምችው ሁኔታ ውስጥ ራስሽን ስታገኙ ደግሞ ሌላ ነገር ነው። ደስ ይላል ብቻ የራሱ የሆነ ሁሉም ነገር የራሱ የሆነ ነገር ስላለው ይሄኛውም የራሱ የሆነ ጥቅም ይኖረዋል። በሌላ ሳይድ ደግሞ ስታየው የሆነ ነገር ይሄን ጸባይ እኮ ይጎዳኛል ምትልበት ነገር ይኖረዋል እና እንደየቦታው ነው የሁሉም ነገር ጥቅምና ጉዳት ብዬ አስባለሁ። እንግዲህ ጭውውታችንን እያጠቃልን ነው ሚክ። ያው በደንብ ብዙ ሀሳቦችን አስተናል፣ ብዙ ነገሮችን እየዳሰስን ነበረ። ወደ ማጠቃለያ የሆነው ጥያቄ ስመጣ ለወደፊቱ በትወናም ቢሆን በጸሐፊ ተውኔት ለወደፊቱ ይሄን ነገር ብሰራ ወይ ደግሞ ይሄ ፕሮጀክት ላይ ብሳተፍ ደስ ይለኛል የምትለው ሀሳብ ወይም ደግሞ በዚህ ነገር እመጣለሁ የምትለኝ ነገር ካለ
እሱን እናንሳ። የቅድሙ የባዮግራፊው እንዳለ ሆኖ ማለት ነው። ሌላ ተጨማሪ ነገር ካለ ደግሞ እሱ ላይ በደንብ ለመጠበቅም እንዲሁም ደግሞ ሀሳቦች ካሉ እሱን ለመስማት እንዲህ ያደርጋሉ እየቀደሙ ተግባሩ ግን ዴሊቨር ማድረጉ ላይ ምንም እነዚህ ሰዎች እንዲህ ያደርጋለሁ ብለው የሚሄዱት ሰዎች እየተከታተልን ነው የምንጠይቀው። እንግዲህ በቃ አንዳንድ ጊዜ እንዲህ ያደርጋሉ ያሻቸው ነገሮች ሌላ ቦታ ከሌላ ሰው እንዲህ ያደርጋሉ ሲል ትሰሚና እንዴ እኔን ሰምተው ነው እንዴ ብለሽ ልክ ሀሳቢ አንቺ ብቻ እንደሆንሽ የሆነ እንትን ውስጥ ትገቢያለሽ። ብዙ ነገር ሰርተሽው እንዳው ሲቀርብ ምናምን ቢሆን ነው የሚሻለው እንጂ ለእንደኔ አይነቱ በተለይ በጣም ቀስ ስለሚል ሰው ብዙ ሰበብ ለሚያበዛ ሰው አስቀድሞ መናገሩ። ጎበዝ ሰዎች የሚናገሩትን የሚሰሩ ሰዎች አሉ። የሚናገሩትን የሚሰሩ የሚያሰሩ የሚያደርጉ በጣም ኮፍታና ጎበዝ ጠንካራ ሰዎች አሉ። አይ አፕሪሺየት በጣም ልምምዱ ያላቸው በዛ ውስጥ የኖሩ ሰዎች አሉ። እንደኔ አይነቱ እንኳን ተናግሮ ሳይናገርም ለራሱ የነገረውንም ካላደረገ መናገሩ ደግሞ ይበልጥ ኪሳራ ነው። ግን ያው ምንም ከዚህ ውጪ ያለው ቲያትር፣ ፊልም መስራት ነው። ምናልባት ከጽሁፍ አንጻር ከዝግጅት አንጻር ቅድም እንዳልከኝ አሁን አዳዲስ እየተጻፉ ያሉ የፊልም ስክሪፕቶች አሉ። ግጥምና እኔ ሰበሰብ አድርጌ ለወደፊት የምንጠብቃቸውን ነገር ልንገርህ። እንግዲህ ባዮግራፊው ስራ አለ፣ እንዲሁም ደግሞ የፊልም ጽሁፎቹ አሉ። እነሱ ወጥተው ህይወት በተዋናዮቹ ህይወት ተዘርቶባቸው እነዚህ ስራዎች አሉ። እነዚህ ራሱ ቀላል የምትላቸው አይደሉም። የራሳቸው ጊዜ የሚፈልጉ ነገሮች ናቸው። ለወደፊቱ የምንጠብቃቸው ስራዎች ናቸው። እንዲሁም በተለያዩ አዳዲስ ብዙ ድርሰቶች ሊመጡ ይችላሉ። እዛ ላይ በተለየ ገጸ ባህሪ እንዲሁም ደግሞ ሚኩ እንዲህ ነው እንዲህ የምንልበት የማንጠብቀው ደግሞ በተለየ ገጸ ባህሪ እንጠብቃለን። ይሄም የተለየ ነገር ስለሆነ ማለት ነው። ስለዚህ በብዙ ስራዎች ወደፊት በደንብ መምጣት ትችላለህ። ወደፊት በደንብ እንገናኛለን ብዬ አስባለሁ። ስለመጣህ በጣም ነው ደስ ያለኝ። በጣም ነው የማመሰግነው። ዛሬ ብዙ እንዳንገላታው አውቃለሁ። ይቅር በለኝ እንግዲህ ቢሮ ውስጥ ይህን የመሰለ ብርጭቆ ውሃ፣ ስንት ነገር እናንተንስ ማወቅ ቀላል ነው እንዴ? እንግዲህ ከሚኩ ጋር የነበረን ቆይታ ይህንን ይመስላል። ብዙ ሀሳቦች እንዳሰናል፣ ብዙ ነገሮች እንደተማራችሁበት እንዳገኛችሁበት ተስፋ እናደርጋለን። በቀጣይ ደግሞ በአዲስ ዘርፍ በአዲስ እንግዳ እንገናኛለን። ቤተሰብ ያሉናችሁ ቤተሰብ በመሆን ሰብስክራይብ አድርጉ። ቪዲዮን ደግሞ ከወደዳችሁት ላይክ እና ሼር ማድረጋችሁን አትርሱ። ቸር ቆዩን።